ስፒከር መጠቀም ብዙም አስፈላጊ ነው። ይሰማል አይደል? አይሰማም? ይሰማል። ውጭ የሚቀመጥ ሰው ካለ ምናልባት ነው እንጂ አሁን ብዙም ጫጫታ ስለሌለ ስፒከራችን ብዙም አስፈላጊ አይመስለኝም ለእኔ ማለት ነው። አይ መጠቀም አለብህ ካላችሁ ግን እናንተን አስመርጣለሁ ማለት ነው። በጣም ጥሩ። እግዚአብሔር በቸርነቱ ከሁላችንም ጋር ይሁን። እንግዲህ ምንድነው ትምህርታችን? ነገረ ሃይማኖት ወይም ደግሞ ትምህርተ ሃይማኖት ነው። ያው በተደጋጋሚ ተምራችሁታል። ረጅም ጊዜ አንወስድም ማለት ነው። ዋና ዋና የምንለውንና ማለት የሌለብንን ነጥቦች ብቻ ለማየት ነው የምንሞክረው። ስለዚህ እግዚአብሔር ዓይነ ልቡናችንን ገልጦ እንዲያስተምረን ፈቃዱ ይሆንልን። አርስቱ ላይ እንደምትመለከቱት አንድ ጊዜ የተሰጠ ሃይማኖት ይላል። እንግዲህ ትምህርት ሃይማኖት በቤተ ክርስቲያናችን ጥልቁና መሰረታዊ ነገር ነው። ትምህርት ሃይማኖት የሚለው ሁሉንም አይነት የትምህርት ዘርፎች የሚያሟላ ነው። ምክንያቱም ሁሉም ነገር ሃይማኖት ውስጥ ስላለ ማለት ነው። እና ትምህርት ሃይማኖት ስንማር ጊዜ ካልገደበን በስተቀር ትምህርት ሃይማኖት ተምረን የምንጨርሰው ነገር አይደለም። አጥንተን የምንጨርሰው ነገርም አይደለም። ለመዳን የሚያስችለንን ለኛ የሆነንን እና የሚሆንልንን አእምሯችንን የፈቀደውን እግዚአብሔር መንፈስ ቅዱስ በገለጸልን ልክ የምንማርበት ነው እንጂ መጽሐፍ ምንድነው የሚለው? የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ከምድርም ይሰፋል፣ ከባህርም እጅግ ጥልቅ ነው ይላል መጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ላይ። የእግዚአብሔርን ጥልቅ ነገር መመርመር አይቻልም፣ ግን የእግዚአብሔርን ጥልቅ ነገር ደግሞ ማድነቅ ይቻላል። የእግዚአብሔርን ጥልቅ ነገር ማስተዋል ግን ይቻላል። ጥልቁን ነገር ግን መርምረህ መጨረስ አይቻልም። እና ሃይማኖት ስንል ነገረ እግዚአብሔርን፣ ባህርየ እግዚአብሔርን፣ ፍኖተ እግዚአብሔርን፣ በአጠቃላይ ሰፊውን የእግዚአብሔርን ነገር፣ ሀልዎተ እግዚአብሔርን፣ ነገረ እግዚአብሔርን የሚያጠቃልል ስለሆነ ለእኛ የሚገባንንና የሚገባንን ያክል የምንማርበት ነው እንጂ ጠንቀቀን ትምህርቱን የምንጨርስበት አይደለም። በክርስትና የምንኖረው ነው ማለት ነው። ስለዚህ እንደሆነ የሆነ ካሪኩሌም እንደተቀረጸለት እንደሆነ ዓለማዊ ትምህርት ወይም ሳይንስ መጀመሪያውና መጨረሻው የሚታወቅ አይደለም። መጀመሪያው እግዚአብሔርን በማመን ነው። መጨረሻው ማንን በማመን ነው? እግዚአብሔርን በማመን ነው። እስክናውቀው ድረስ ብቻ አይደለም የምናምነው፣ እስከምንኖር ድረስ ነው የምናምነው። ስለዚህ እምነት ስለሆነ ሃይማኖት ስለሆነ አንድ ጊዜ አጥንተን የምንጨርሰው ነገር አይደለም፣ የምንኖረው ነው ማለት ነው። እና እስኪ እዚህ ከመግባታችን በፊት ለምንድን ነው ትምህርት ሃይማኖት የምንማረው የሚለውን ትንሽ ነገር እንመልከት። ትምህርት ሃይማኖት የምንማረው ለምንድን ነው መማር ያስፈለገው? እንግዲህ ዓላማ፣ አንድ ነገር ሲሰራ ዓላማው መታወቅ አለበት እና እዚህ ከተጻፈውም ከተዘጋጀም ውጭ ያለውን ነገር ጨመር እያደረግን እዚህ ያለው ነገር የተለመደ ከሆነ ደግሞ እየተውን ነው የምንሄደው። እና ለምንድን ነው ሰው ትምህርት ሃይማኖት የሚማረው? ትምህርት ሃይማኖት የምንማርበት ምክንያት ማወቅ ያስፈልገናል። አንድ ነገር ዓላማውን ካልተረዳን ለዓላማው ያለን ወይም ደግሞ ለስራው ያለን ዝግጁነት ያንሳል። ስለዚህ ትምህርት ሃይማኖት መማር ያስፈለገበትን ምክንያት ማወቅ ያስፈልገናል ማለት ነው። እና የትምህርታችን ዓላማ ምንድን ነው? በይሁዳ መልእክት ቁጥር 20 ላይ እንደተጻፈ ይሁዳ መልእክት ቁጥር 20 በጣም የሚገርመው ነገር የይሁዳ መልእክት አንድ ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? አንድ ምዕራፍ ነው ያለው። ግን በተደጋጋሚ ስለ ሃይማኖት የሚያስተምር መጽሐፍ ነው። ብሉይ ኪዳንና ሐዲስ ኪዳንን ያቀፈ መጽሐፍ ነው። ሰው በምን መዳን እንዳለበት፣ እንዴት መዳን እንዳለበት የሚገልጥ መጽሐፍ ነው። የተወደደው የጠራቢው የዮሴፍ ልጅ የያዕቆብ የዮሳ ወንድም ይሁዳ የጻፈው መልእክት ማለት ነው። የይሁዳ መልእክት የምንለው ማለት ነው። እና አንድ ምዕራፍ ስላለው ያው በቤተ ክርስቲያናችን ወይም በመጽሐፍ ቅዱስ ጥናት አስተምሮ አንድ ምዕራፍ ካለው ምንድነው የሚጠቀሰው? ቁጥር ነው የሚጠቀሰው ማለት ነው። እና ቁጥር 20 ላይ በጣም ደስ የሚል ዓላማ አለው። ስለ ሃይማኖት ማወቅ ለምን እንደሚጠቅም ወይም ደግሞ ሃይማኖትን እንዴት መረዳት እንዳለብን ዓላማውን ይገልጽልናል። እንደዚህ ይላል፣ እናንተ ግን ወዳጆቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን።
አሁን አንዱ ዓላማ ራስን ማነጽ ነው ማለት ነው። ምንድን ነው የሚባለው? ካልተማሩ አያውቁ ይባላል አይደል? ካላወቁ ደግሞ አይጸድቁ። አያችሁ፣ ለማወቅ መማር ያስፈልጋል። ከተማሩ ደግሞ መጽደቅ ይቻላል። አሁን በሃይማኖት ትምህርት ውስጥ ማወቅ ብቻ አይደለም ጽድቅ የሚሆነው። ማወቅ የጽድቅ መንገድ ነው እንጂ የጽድቅ መጨረሻ አይደለም። ምክንያቱም ሃይማኖትን ስናጠና እንድንኖረው ነው እንጂ እንድናውቀው አይደለም። ማወቃችን ለድህነታችን መሰረት ነው። በእውቀት ብቻ ግን መዳን አይቻልም። መጽሐፍ ምን ይላል? እውቀት ያስታብያል፣ ፍቅር ግን ምን ያደርጋል? ያንጻል ይላል። በእውቀቱ የሚመካ ትምክህት ነው ከእውቀት የሚገኘው። መጽሐፍም የሚለው ምንድን ነው? ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። እንደ እባብ ልባሞች ሁኑ፣ እንደ ርግቦች ደግሞ የዋሆች ሁኑ። ክርስትና በዚህ ሁለት መንገድ የሚያልፍ ጥበብ ነው። ዝም ብሎ እንደ ርግብ መሆንም ሞኝነትን ያመጣል ማለት ነው። ዝም ብሎ እንደ እባብ መሆንም ተንኮለኛነትን ያመጣል። ስለዚህ ብልህነቱንም ከዚያ ቀጥሎ ጥበብ ነው እሱ፣ የዋህነትንም ያስፈልጋል። ስለዚህ ማወቅም መኖርም ያስፈልጋል። ማወቅም ማፍቀርም ያስፈልጋል። ማወቃችን የኑሯችን ጥግ አይደለም። ማወቃችን የድህነታችን ጥግ አይደለም። ለድህነታችን ግን ማወቅ ያስፈልገናል። መጽሐፍም የማናውቀውን አምላክ እንድናመልክ አልነገረንም። ቅዱስ ጳውሎስ ምንድን ነው የሚለው? አላፍርበትም፣ የማመልከውን አውቀዋለሁ። የምናመልከውን ማወቅ አለብን። የተገለጠ ሃይማኖት ነው ያለን፣ የታወቀ የተረዳ ሃይማኖት። ስለዚህ መጽሐፉ የሚለን በዚህ በይሁዳ መልእክት ላይ ቁጥር 20 እናንተ ግን ወዳጆቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ስለዚህ አንዱ ጥቅም የሃይማኖት ትምህርት ራስን ለማነጽ ነው። ራሳችንን ለማነጽ ነው የምንማረው። ከዛ ደግሞ ሌላውንም ለማዳን። እኛ ካላወቅን ሌላውን ማሳወቅ አንችልም። ሌላውን ለማሳወቅ ራሳችን ማወቅ ይጠበቅብናል። ሌላውንም አድኑ፣ ከእሳት ነጥቃችሁ አውጡ። ሌላውን ለማዳን ሌላውን ከእሳት ለማውጣት መጀመሪያ እኛ ካለማወቅ ወደ ማወቅ መሸጋገር አለብን ማለት ነው እና ራስን ለማነጽ ሃይማኖትን እንማራለን፣ ወይም ደግሞ ትምህርት ሃይማኖትን እንማራለን። ከዚያ ቀጥሎ ደግሞ ሌሎችን ለማዳን እንማራለን። ሌላው በዚህ በሆሴ ትንቢት ምዕራፍ 4 ቁጥር 6 ላይ እንደተጻፈ ሁላችንም እንደምታውቁት ሕዝቤ እውቀት ከማጣቱ የተነሳ ምን ሆነ ነው የሚለው? ጠፋ ነው የሚለው። ሕዝቤ እውቀት ከማጣቱ የተነሳ ጠፋ። ስለዚህ እንዳንጠፋ ነው የምንማረው፣ እንዳንጠፋ። ምክንያቱም አለማወቅ ጥፋት ነው። ምንድነው የሚለው መጽሐፍ? አውቀውስ ቢሆን ኑሮ የክብርን ጌታ ምን ባላደረጉት ነበር? ባልሰቀሉት ነበር። አይሁድ ክርስቶስን ሲሰቅሉ እግዚአብሔርን አከበርን፣ ከእግዚአብሔር ጋር ተባበርን። ምክንያቱም ጳውሎስ ራሱ ይናገራል፣ እኔ ክርስቲያኖችን ሳሳድድ በክርስቲያኖች ላይ ይህንን ያህል ግፍና መከራ ሳመጣ እግዚአብሔርን ያስደሰት የእግዚአብሔርን ተልእኮ የፈጸም የእግዚአብሔርን ፈቃድ የፈጸምኩ መስሎ ይታየኝ ነበረ ነው። ዛሬም ሰዎች ሰውን የሚያርዱት ሰውን የሚገሉት አንዳንዶቹ በሞኝነት ፈጣሪያቸውን ያስደሰቱ እየመሰላቸው ነው። ስለዚህ ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላልና መጽሐፍ። ላለመጥፋት ማወቅ ያስፈልጋል። አለማወቅ ጥፋት ስለሆነ ማለት ነው። ስለዚህ የምንማረው ሌላው ካለማወቅ የተነሳ እንዳንጠፋ ነው። እግዚአብሔር በቸርነቱ የምንድንበትን እውቀት ለሁላችንም ይግለጥልን። ሌላው እዚህ ላይ እንደተጻፈ ምንድን ነው የሚለው? ወደ ዘላለም ሕይወት አይደል? ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት። የዘላለም ሕይወት የምንወርሰው ወደ ዘላለም ሕይወት የምንሄደው ስለ መንግስቱ በተጻፈልን ቃል ነው። ስለ ሃይማኖታችን በተጻፈልን ቃል ነው። ስለዚህ ስለ ሃይማኖታችን በተጻፈልን ቃል ስንመራ የእግዚአብሔር መንግስት ወራሾች እንሆናለንና የእግዚአብሔርን መንግስት ለመውረስ ወደ ዘላለም ሕይወት ለመሄድ የዘላለም ሕይወት መንገድ ሃይማኖትን መያዝና መጠበቅ፣ በእርሱ መመላለስ ያስፈልጋል። ስለዚህ የትምህርታችን ዓላማ ራሳችንን ለማነጽ ከዚያ ቀጥሎ ሌሎችን ለማዳን ካለማወቅ የተነሳ እንዳንጠፋ ራሳችንን ለመጠበቅ በመጨረሻው ደግሞ የዘላለም ሕይወት ወራሽ ለመሆን ትምህርት ሃይማኖትን እንማራለን። እንግዲህ በዚህ ትምህርት ሃይማኖት ውስጥ ሃይማኖት ምንድን ነው የሚለውን ትርጉም እንመለከታለን። ሃይማኖት ስንት ነው? አንዲት ሃይማኖት የሚለውን እንመለከታለን። ሌላው ደግሞ የእግዚአብሔር ባህሪ እግዚአብሔርንም የተወሰነ ነገር እዚህ ላይ እንመለከታለን። ያን ያህል አይሰፋም። ሃይማኖት ምን አይነት መገለጥ እንደሆነ መጽሐፍ ቅዱስ በሚለን መሰረት የተወሰነውን ነገር እያየን እንሄዳለን። እግዚአብሔር ከሁላችንም ጋር ይሁን።
እንግዲህ በዚህ አሁንም ወደ ይሁዳ መልእክት ነው የምንመጣው ማለት ነው። አርዕስቱ ላይ እንደተጻፈው ምንድን ነው የሚለው? አንድ ጊዜ የተሰጠ ሃይማኖት ይላል። እዚህ ላይ ከመግባታችን በፊት እንግዲህ ከቃሉ መነሳት ስለሚጠበቅብን የተለመደ ትርጉምም አለ። ቃላዊ ትርጉም፣ አውዳዊ ትርጉም። ሃይማኖት ምን ማለት ነው? ምን ማለት ነው ሃይማኖት? ማመን፣ መታመን። በጣም የተለመደው ትርጉም ይሄ ነው። እውነትም ነው። ሃይማኖት ማለት ማመን ነው። ሌላውስ መታመን አይደል? መተማመን፣ ማመን፣ መተማመን ነው። ስለዚህ ከቃሉ እንነሳ። ሃይማኖት የሚለው ቃል ከምንድን ነው የሚወጣው? ሃይመነ ከሚለው የግዕዝ ግስ ይወጣል። ሃይመነ ማለት አመነ፣ ታመነ ማለት ነው። ሃይማኖት ማመን፣ መታመን ማለት ነው። ይሄ ቃላዊ ትርጉም ነው የሚሆነው። ማመን በማን ነው? በማን ነው የምናምነው? በእግዚአብሔር ነው የምናምነው። ለማን ነው የምንታመነው? በማን ነው የምንተማመነው? በእግዚአብሔር። አሁን አያችሁ፣ ሃይማኖት ሊያድን የሚችለው በማመን ብቻ አይደለም፣ በመታመንም ጭምር ነው። አሁን ዓለማችን ላይ ያለው ትልቁ ችግር ምንድን ነው? ሁሉም ሰው ምንድን ነኝ ይላል፣ ሃይማኖተኛ ነኝ ይላል። ግን ይታመናል ወይ ነው? አሁን ሃይማኖት ማመን ብቻ አይጠይቅም። ለዚህ ነው መጽሐፍ ምንድን ነው የሚለው? ማመንማ አጋንንትም ያምናሉ ይንቀጠቀጡማል፣ ግን እነርሱ ይታመናሉ ወይ? አሁን ባልም ሚስትም ሃይማኖተኞች ናቸው ወይም አማኞች ናቸው፣ ግን ይታመናሉ ወይ? አሁን መታመን ነው የጠፋው ማለት ነው። መታመን ከሌለ ደግሞ ሃይማኖት ሙሉ ሊሆን አይችልም። ማመን የእግዚአብሔርን ሀልዎት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ካህሊነት፣ የእግዚአብሔርን ሁሉን ቻይነት ሊሆን ይችላል። ይህንን አጋንንትን ያምናሉ ይንቀጠቀጡማል አለ። ግን ሃይማኖታችሁ ወይም እምነታችሁ ከአጋንንት ካልበለጠ መዳን አይቻልም ነው እና እንግዲህ ማመን ማለት መታመንም ይጨምራል ማለት ነው እና ይሁዳ ቁጥር 3 ላይ እንግዲህ እዚህ ላይ እንደተጻፈ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል ማለት ነው እና ስለዚህ በቀላሉ ሃይማኖት ከማን ነው የተሰጠ? ከማን ነው የመጣው? በማን ነው የመጣው? ከእግዚአብሔር። በእግዚአብሔር ለእኛ ተገለጠ ማለት ነው። ሃይማኖት ከእግዚአብሔር የሆነ ነው። ሰዎች ተመራምረው የፈጠሩት ድርጅት አይደለም። ሃይማኖት ሰዎች ተመራምረው ያገኙት ግኝት የምርምር ውጤትም አይደለም። ሃይማኖት የእግዚአብሔር ነው። እግዚአብሔር ነው ለእኛ ሃይማኖትን የሰጠን። እኔ እግዚአብሔር ነኝ ብሎ ራሱን የገለጠበት መንገድ ነው ሃይማኖት። ግን እዚህ ላይ እንመለከተዋለን በሰፊው። ሃይማኖት ምንድን ነው ስንል ግን የእግዚአብሔር መገለጥ ማለት ነው። እግዚአብሔር ለሰዎች፣ እግዚአብሔር ለፍጥረቱ ራሱን የገለጠበት መንገድ ነው ሃይማኖት የምንለው። ይሄ አውዳዊ ወይም ደግሞ መንፈሳዊ ትርጉም ነው ከቃላዊ ትርጉሙ ስናልፍ እና ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ምን ሆነብኝ ነው የሚለው ጸሐፊው? ግድ ሆነብኝ ነው የሚለው እና እዚህ ላይ እንደተጻፈው ሃይማኖት እግዚአብሔር ራሱን ለሰው ልጅ የገለጠው ምንድን ነው? መግለጥ ነው። ሃይማኖት ማመን መታመን ከሚለው አልፈን እግዚአብሔር ራሱን ለሰው ልጅ የገለጠው መግለጥ ነው። ሃይማኖት በቀላሉ እግዚአብሔር ነው። ሃይማኖት ማን ነው? አይዟችሁ ንገሩኛል። ሃይማኖት ማን ነው? ራሱ ኢየሱስ ክርስቶስ እኮ ነው ሃይማኖት ነው። ለዚህ ነው ሃይማኖት ጥልቅ ነው፣ ሃይማኖት ሰፊ ነው፣ ሃይማኖት ሁሉን ቻይ ነው የምንልበት ምክንያት የማን ስለሆነ ነው? ከእግዚአብሔር የሆነ ነው፣ ለእኛ የተገለጠበትም ነው። ሃይማኖት ማመን መታመን ነው። እግዚአብሔር ነው የሚታመነው። ሃይማኖት ማለት ክርስቶስ ነው። መጽሐፍም እንደዚህ ይላል፣ ኢየሱስ ክርስቶስ ሃይማኖቴ ወንጌል ይላል ደራሲ መልክአ ኢየሱስ ላይ እንደተጻፈ ማለት ነው። ኢየሱስ ክርስቶስ ነው ሃይማኖታችን። ሃይማኖት ስንል እግዚአብሔር ማለታችን ክርስቶስ ተብሎ ይተረጎማል ማለት ነው። እግዚአብሔር ነው ሃይማኖት። መንግስተ ሰማያት ማለት ማን ስለሆነ? ክርስቶስ ነው ራሱ። መንግስተ ሰማያት ክርስቶስ ነው። መንግስተ ሰማያትም ክርስቶስ ነው የምንወርሰው፣ ተስፋ የምናደርገው። እንዴት ነው ሃይማኖት እግዚአብሔር የሆነው? ከእግዚአብሔር ውጭ ሁሉን የሚችል የለም፣ ለሚያምን ሁሉ ይቻለዋል ተብሎ ተጽፏል አይደል? ስለዚህ ሃይማኖት ማለት እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። ስለዚህ በማን ነው? በእግዚአብሔር። ስለዚህ ሃይማኖት ማለት እግዚአብሔር ነው ማለት። በእግዚአብሔር ማመን፣ ለእግዚአብሔር መታመን። ራሱ እግዚአብሔር ታማኝ እግዚአብሔር ብቻ ነው። ማን ብቻ ነው ታማኝ? እግዚአብሔር ብቻ። ስለዚህ ሃይማኖት ጥልቅ ነው፣ ሃይማኖት ሰፊ ነው የምንለው የእግዚአብሔር ባህሪ እግዚአብሔር ራሱን የገለጠበት መንገድ ስለሆነ ማለት ነው። በሃይማኖት ነው የእግዚአብሔር ጥልቅነት፣ የእግዚአብሔር ባህሪ፣ የእግዚአብሔርን ሀልዎት፣ የእግዚአብሔርን ሁሉን ቻይነት ማወቅ የምንችለው በሃይማኖት ስለሆነ፣ ስለዚህ የሰው ልጅ ሊቀበለው በሚችለው መጠን እግዚአብሔር ስለ ራሱ ማንነት ለእኛ የገለጠው እውነታ ነው። ስለዚህ ሃይማኖት ማለት እውነት ከሆነ እውነት ደግሞ ማን ነው? እሱ ራሱ ምንድን ነው ያለው? አነ ውእቱ ፍኖተ ጽድቅ ወሕይወት፣ መንገድም እውነትም ሕይወትም እኔ ነኝ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ከሆነ ሃይማኖት እውነት ደግሞ እግዚአብሔር ማን ነው?
እግዚአብሔር። መንገድ ከሆነ ሃይማኖት፣ መንገድ ደግሞ እግዚአብሔር። መጽሐፍ ምንድን ነው የሚለው? እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ምን ማለት ነው? በእኔ በቀር ወደ አብ የሚመጣ የለም። አሁን እንግዲህ ጥቅሱን ሁልጊዜ ስለሰማ ነው፣ አዲስ አይደለም፣ ግን መረዳቱ ነው። ማደግ ያለብን በመረዳት ውስጥ ነው። ምን ማለት ነው በእኔ በቀር ማለት? አሁን ብዙዎች እዚህ ላይ ይህች ቃል በጣም ታዋቂ ቃል ናት አይደል? በየአስፋልቱም በጣም ነው የምትሰበከው። በእኔ በቀር ወደ አብ የሚመጣ የለም፣ እኔ መንገድ እውነትም ሕይወትም ነኝ የሚለው ሁሉም ሰው ነው የሚፎክርበት። በጣም ጥሩ ነው። የሃይማኖታችን አርዕስት ነው። ግን ምን ማለት ነው? ምንድን ነው የምንረዳው ከዚህ? በእኔ በቀር ወደ አብ የሚመጣ የለም ምን ማለት ነው? የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እስኪ ማን ነው የሚነግረኝ? ንገሩኝ። አሁን ልንማማር አይደለ? እየተረዳነውን ያህል ዝም ብለን ተነጋግረን እኔ ብቻ ተናግሬ ከሄድኩኝ የለመድነው ነገር ብቻ ነው የሚሆነው ማለት ነው። ከተማማረን ግን ጥሩ ይሆናል። ማን ነው የሚነግረኝ? ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ንገሩኝ፣ ምንድን ነው የምንረዳው ከሚለው ጋር? እሺ፣ በእኔ በቀር እሺ፣ ከዚህ አካባቢ ክርስትናን ክርስቶስ መጥቶ በምድር እንዳስተማረ የእሱን ሕግጋትና ስርዓት ካልተከተል ወደ አብም ሆነ ወደ ዘላለማዊ ቤታችን መሄጃ መንገድ እንደሌለ ሊያስተምር የጠቀሰ። እሺ፣ አንድ ሰው ይጨምርና ይበቃናል። ምንድን ነው በእኔ በቀር ወደ አብ የሚመጣ የለም ማለት? ምን ማለት ነው? እንደተናገራችሁት ሆኖ በእኔ በቀር ወደ አብ የሚመጣ የለም ማለት ወልድን ተወላዲ ያላለ ወይም ደግሞ ወልድን የእግዚአብሔር ልጅ ብሎ ያልተቀበለ አብ አባት ነው ሊል አይችልም። ስለዚህ አብን የምናውቀው በማን ነው? ያለ ወልድ አብን ማወቅ አይቻልም። ያለ ወልድ አብን ማወቅ አይቻልም። ስለዚህ በእኔ በቀር ማለት ምን ማለት ነው? እኔን ተወላዲ ያላለ ወልድ ተወላዲ ያላለ አብ ወላዲ ማለት አይችልም። ምን ይላል መጽሐፍ ቅዱስ ያሬድ? ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ወኀበ መንፈስ ቅዱስ ይትፌጸም። ሃይማኖት እንተ እምኀበ አብ ተፈጥረት፣ ሃይማኖት እግዚአብሔር አብ ወላዲ አስራጺ የምትል ናት። ወልድ ደግሞ ተወላዲ የምትል ናት። መንፈስ ቅዱስ ደግሞ ሰራጺ የምትል ናት። ስለዚህ ወልድን ተወላዲ ያላለ ወልደ እግዚአብሔር ያላለ አብ የእግዚአብሔር ወልድ አባት ነው ማለት አይችልም። ምንድን ነው የሚለው መጽሐፍ? እግዚአብሔር አንድ ሰው እንኳ ያየው የለም፣ በእቅፉ ያለው አንድ ልጁ እርሱ ተረከው ወይም ገለጠው ይላል ማለት ነው። ስለዚህ ወልድን ያላወቀ አብን ማወቅ አይቻለውም እና በእኔ በቀር ወደ አብ የሚመጣ የለም አለ። እዚህም የዮሐንስ ወንጌል ምዕራፍ 16 ቁጥር 12 እስከ 13 ላይ እንግዲህ ቀደም እንዳልነው ሃይማኖት ማለት እግዚአብሔር ለሰዎች ወይም ለፍጡራን የገለጠበት እውነት። ሃይማኖት ማለት እዚህ ላይ እንደተጻፈ የሰው ልጅ ሊቀበለው በሚችለው መጠን እግዚአብሔር ስለ ራሱ ማንነት ለእኛ የገለጠው እውነታ ነው። እግዚአብሔር ራሱን ለሰው ልጅ የገለጠው መግለጥ ነው እንዳለ እግዚአብሔር ካልገለጠልን በቀር ሃይማኖትን መረዳት አንችልም። ስለ ሃይማኖት ግንዛቤ ሊኖረን አይችልም። ስለ ሃይማኖታችን ማወቅ የምንችለው እግዚአብሔር ሲገልጥልን ብቻ ነው። ስለዚህ መጽሐፍ ምን አለ? የዮሐንስ ወንጌል ምዕራፍ 16 ላይ የምነግራችሁ ገና ብዙ ነገር አለኝ፣ ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን እርሱ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። ወመጽዮ መንፈሰ ጽድቅ ይመራሃክሙ ሀበ ሁሉ ጽድቅ። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሃይማኖት ማለት እግዚአብሔር ራሱን ወይም ማንነቱን የገለጠበት እውነት ነው ካልን ወደዚህ እውነት የሚመራን ደግሞ ማን ነው ማለት ነው? የእውነት መንፈስ ጰራቅሊጦስ መንፈስ ቅዱስ ነው። አሁን ብዙ የምነግራችሁ ነገር አለኝ አለ፣ ግን አሁን ልትሸከሙት ወይም ደግሞ ልትረዱት አትችሉም። መንፈስ ቅዱስ ወደ እናንተ በወረደ ጊዜ፣ መንፈስ ቅዱስ ጸጋውን በሰጣችሁ ጊዜ ግን እውነቱ ያን ጊዜ ይገለጥላችኋል። ስለዚህ ምን ይላል መጽሐፍ? የሉቃስ ወንጌል ምዕራፍ 24 ላይ ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ፣ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው።
እግዚአብሔር አእምሮአችንን ይክፈትልን። አእምሮ የተዘጋበት ሰው፣ አእምሮ ያልተቃኘ ሰው አማኝ መሆን አይችልም። እምነትም በእግዚአብሔር ነው፣ እምነትም ከእግዚአብሔር ነው። ስለዚህ ሃይማኖት ጸጋ ነው ማለት ነው። ለሰው ልጅ የተሰጠ ወይም ለፍጡራን የተሰጠ በመላእክትም ዘንድ ስላለ ማለት ነው የተሰጠ ሃይማኖት። ለዚህ ነው መጽሐፍ አንድ ጊዜ ፈጽሞ ለቅዱሳን የተሰጠ ሃይማኖት ስለርሱ ትጋደሉ ዘንድ እየመከርኩ ለመጻፍ እተጋለሁ ያለው ጸሐፊው ይሁዳ ለዚህ ነው ማለት ነው። ስለዚህ ከእግዚአብሔር የተሰጠ እውነት ነው። ይህንን እውነት ደግሞ መረዳት የሚቻለው እግዚአብሔር ሲገልጥ ነው። ለዚህ ነው የማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 ላይ ጌታችን ለጴጥሮስ ምንድን ነው ያለው? መነ ይብልዎ ሰብእ ለወልደ እጓለ እመሕያው አለ አይደል? ሰዎች የሰውን ልጅ ማን እንደሆንኩኝ ይሉኛል፣ ማን ነው የሚሉኝ? ምን ይላሉ ስለኔ ሲሉ አንዳንዶቹ ዮሐንስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ከነቢያት አንዱ ይሉሃል። እናንተስ ማን ትሉኛላችሁ? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲል ምንድን ነው ያለው ጌታችን? ይሄ ስጋና ደም ምን አላለልህም? አልገለጸልህም። ስለዚህ ይህንን የሚገልጥ ሌላ አለ ማለት ነው። ይሄ ገላጭ ማን ነው? እግዚአብሔር ነው። ስለዚህ ሃይማኖትን የሚገልጠው እግዚአብሔር ነው። ምክንያቱም ሃይማኖት እግዚአብሔር ለፍጡራን ማንነቱን የገለጠበት መንገድ ስለሆነ እግዚአብሔር ካልገለጠልን በቀር ሃይማኖትን ማወቅ መረዳት አይቻልም። ጸጋ ነው ሃይማኖት። ሃይማኖትን ስለሰጠን ክብርና ምስጋና ለስሙ ይሁን። እግዚአብሔር ለቅዱሳኑ ለሚድኑቱ፣ እግዚአብሔር ለተመረጡት ለአማኞች የሰጠው ጸጋ ነው ሃይማኖት። ስለዚህ የምነግራችሁ ገና ብዙ አለ፣ ነገር ግን አሁን ልትሸከሙት አትችሉም ያላቸው ሐዋርያትን ለዚህ ነው። ብዙ ምስጢር አለ፣ ግን ምስጢሩ በምንድን ነው? በሃይማኖት ነው የሚያድገው። በሃይማኖት ነው የሚያድገው፣ በእምነት ነው የሚያድገው። ስናምን ጸጋው እየተጨመረልን እያደገልን ይመጣል ማለት ነውና እግዚአብሔር በጸጋ ሁላችንንም ያሳድገን። ስለዚህ ሃይማኖት መንገድ ነው። ሃይማኖት ምንድን ነው? መንገድ ነው። ፍኖተ እግዚአብሔር ይባላል ሃይማኖት። አንደኛ እግዚአብሔር ወደኛ የመጣበት፣ እግዚአብሔር ለኛ የገለጠበት፣ እኛ ደግሞ ወደ እግዚአብሔር የምንደርስበት። በአጭሩ ሃይማኖት ሰውና እግዚአብሔር የሚያገናኝ ምንድን ነው? መንገድ ነው። ሰው እግዚአብሔርን የሚያገኘው በምንድን ነው? በምንድን ነው? በሃይማኖት ነው። በሃይማኖት ነው። ምንድን ነው የሚለው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል አይደል ሐዋርያው በዚህ በዕብራውያን መልእክት ምዕራፍ 11 ስለ ሃይማኖት በጻፈበት መልኩ ሃይማኖት ማለት የማይታየው የሚታየው ከማይታይ እንደሆነ ይላል። የማይታየው የሚታየው ከማይታይ እንደሆነ ማመን ነው። ሃይማኖት ማለት ያልደረስንበት ነገር እንደደረስንበት ገደብ የለሽ እኮ ነው ሃይማኖት። እዚህ ተቀምጠን ግን ዓለምን የምናካልልበት ነው ሃይማኖት። ምክንያቱም ሁሉን የሚያስችል ስለሆነ እዚህ ተቀምጠን የእግዚአብሔርን መንግስት የምንመለከትበት ነው። ምንድነው የሚለው? እስመ በአንጽሖ መንፈስ ነቢያት ርእይዎ ለእግዚአብሔር ወተናጸሩ ገጸ በገጽ ይላል ቅዱስ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ። ነቢያት ልብን በማንጻት በንጽህና ልብ በትህትና በቅድስና በማመን ማንን አይተውታል ይላል? እግዚአብሔርን አይተውታል። ፊት ለፊትም ተያይተዋል። እግዚአብሔር ነቢያት እግዚአብሔርን ያዩበት አይን ሃይማኖት ነው ማለት ነው። ሰው ወደ እግዚአብሔር የሚደርስበት መንገድ፣ ሰው እግዚአብሔርን የሚያይበት አይን። አያቸው አሁን የማያምኑ ሰዎች ምንድን ነው የሚሉት? ትልቁ ነገራቸው፣ ትልቁ ችግራቸው እግዚአብሔርን አሳየኝ ነው አይደል? እግዚአብሔርን አሳየኝ። አሁን አልወተ እግዚአብሔር ላይ ምናልባት ትንሽ እዚህ ላይ እንኳን እንዳይሰፋብን አንጨምርም፣ ግን በእግረ መንገዳችን ያየነው እንሄዳለንና እግዚአብሔርን አሳየኝ ነው። እንግዲህ አሁን በሳይንሱ ዓለም የማይታይ ነገር ምንድን ነው? የለም ተብሎ ነው አይደል የሚታመነው? ምክንያቱም በማተር ነው በቁስ ነው የሚታመነው፣ በሚዳሰስ በሚጨበጥ ነገር ነው ሳይንስ መሰረቱ ማለት ነው። የማይታየውን ነገር አያምንም ወይም አይቀበልም። ሁሉም በሚታይ ነገር ነው ማረጋገጥ የሚፈልገው እና እግዚአብሔር አለ ስትለው አሳየኝ ነው አይደለ? ግን እግዚአብሔር የሚታይበት አይን አለ ነው። ስለዚህ ምንድን ነው የምንለው እኛ? አሁን እግዚአብሔርን አሳየኝ አለበለዚያ እግዚአብሔር የለም ቢለን ምንድን ነው የምንለው እኛ? መጀመሪያ እመንና ምንድን ነው የምንለው? እመንና እግዚአብሔርን ላሳይ ነው አይደል? ስለዚህ ያላመነ ማንን አያይም ማለት ነው? እግዚአብሔርን አያይም። ስለዚህ መጽሐፍ ምንድን ነው የሚለው? ሳያዩ የሚያምኑ ብፁዓን ናቸው ነው አይደል? ይህንን አልቀበልም ሊል ነው ማለት ነው። ምክንያቱም መጽሐፍ ቅዱስን አልቀበልም ሊለን ይችላል። ወደ መጽሐፍ ቅዱስ እንዲቀበል የምናደርገው በዚህ ጥያቄ ነው። እግዚአብሔርን አሳየኝ ካለ በማመን ነው የሚታየው እግዚአብሔር ነው። ስለዚህ የእምነት አይን ያስፈልጋል። ያላመነ አያይም። አምኛለሁ አላይም ካለ ምን አልሆነም ማለት ነው? አላመነም ማለት ነው አይደል? ሰው ሲያምን ነው የሚያየው እግዚአብሔር። ስለዚህ እግዚአብሔርን የምናይበት መንገድ ምንድን ነው ሲባል ሃይማኖት ነው። ስለዚህ ሃይማኖት መንገድ ነው ሰውና እግዚአብሔርን የሚያገናኝ። በዚህ በሐዲስ ኪዳኑ ደግሞ ፍኖተ እግዚአብሔር፣ እግዚአብሔር ወደ ሰው ልጆች የመጣበት ለሰው ልጆች የተገለጸበት
እግዚአብሔር አዳም ሆይ ወዴት ነህ ያለበት ማለት ነው አይደል? ይሄ ነው ሃይማኖት የሚባለው። ፍኖተ እግዚአብሔር ከእግዚአብሔር ወደኛ ሲተረጎም እግዚአብሔር ወደኛ የመጣበት፣ እኛ ወደ እግዚአብሔር ስንደርስበት ደግሞ ለእግዚአብሔር የሚሳነው ነገር የለም፣ ይሆንልኝ ይደረግልኝ የምንልበት፣ እግዚአብሔር ደግሞ ወደኛ ራሱን የገለጠበት መንገድ አዳም ሆይ ወዴት ነህ የሚለው ነው። ስለዚህ በአጠቃላይ ሃይማኖት ምን ተብሎ ይተረጎማል? ሃይማኖት ማለት መንገድ ነው። ለዚህም መጽሐፍ ምን አለ? እኔም የእግዚአብሔርን መንገድና የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ኤርምያስ ምዕራፍ 5 ቁጥር 4 ላይ ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ፣ መልካምም የሆንላችሁ ዘንድ ባዘዝኋችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳችሁ። ኤርምያስ ላይ መዝሙረ ዳዊት 15 ላይ በቅንፍ 16 ማለት ነው። የሕይወትን መንገድ አሳየኸኝ ይላል። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትማሩ፣ ከሰማይ ምልክት አትፍሩ፣ አሕዛብ ይፈሩታልና። እዚህ በኤርምያስ ምዕራፍ 10 ቁጥር 2 ላይ የተጻፈ ነው። እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አለ፣ በአሕዛብ መንገድ ምን አትበሉ አትሂዱ። ስለዚህ የአሕዛብ መንገድና የአማኞች መንገድ የተለየ ነው ማለት ነው። የአሕዛብና የአማኞች መንገድ የተለየ ነው። ምንድነው እንዲያው የሚለው መጽሐፍ ኤርምያስ ላይ የቀደመውን መንገድ ፈልጉ፣ የቀደመውን መንገድ ፈልጉ፣ የቀደመውን መንገድ ፈልጉ፣ በዚያ መንገድ ስትመላለሱ ለነፍሳችሁ እረፍትን ታገኛላችሁ ይላል ኤርምያስ ላይ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ ቅድም እንዳየ ነው ማለት ነው። ስለዚህ ሃይማኖት ማለት መንገድ ነው፣ ወደ እግዚአብሔር የምንደርስበት፣ እግዚአብሔር ወደ እኛ የመጣበት፣ ራሱን የገለጠበት፣ እኛም ደግሞ ወደ እግዚአብሔር የምንቀርብበት፣ እግዚአብሔርን የምናይበት፣ ሰውና እግዚአብሔር ፍጡራንና ፈጣሪ የሚገናኙበት መንገድ ነው ሃይማኖት ማለት። ይህ እንግዲህ ተመሳሳይ ጥቅሶች ስለሆኑ ብዙም እያንዳንዱ ለማየት ጊዜ ሊወስድብን ስለሚችል ያው ስላይዱም ሊሰጣችሁ ይችላል ዲያቆን፣ ምንም ችግር የለውም ፓወርፖይንቱን። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም አመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። የቅዱስ ጳውሎስ ታሪክ ነው የሚነግረን፣ የቅዱስ ጳውሎስ ታሪክ ነው። እርሱ የጌታን መንገድ የተማረ ነበረ። የዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበረ። ከተለወጠ በኋላ ቅዱስ ጳውሎስ እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቂላ በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት ይላል። እንግዲህ የእግዚአብሔርን መንገድ የሚለውን ለማግኘት ነው ማለት ነው። የእግዚአብሔርን መንገድ ማለት ሃይማኖት ነው። ሃይማኖት ማለት መንገድ ስላለ ነው ይሄንን የነገረን ማለት ነው። በዚህም ጊዜ ስለዚህ መንገድ ብዙ ሁከት ሆነ ይላል። መንገድ የሚለው ምንድን ነው ማለት ነው? ሃይማኖት ማለት ነው ማለት ነው። ስለዚህ ይሄ የቅዱስ ጳውሎስ ታሪክ ነው። ስለዚህ ለሃይማኖት መታዘዝና ምን ማድረግ ያስፈልጋል? መጠበቅ ይገባል። ምክንያቱም ሃይማኖት ከእግዚአብሔር የተሰጠ ነው ካልን የምንጠብቀው ነው እንጂ የምናሻሽለው፣ የምንጨምርበት፣ የምናጎለው አይደለም። አሁን እዚህ ላይ ነው አሁን ሰዎች በየጊዜው የሃይማኖት መንገዳቸውን የሚቀይሩት፣ ከሃይማኖት መንገድ የሚወጡት ሃይማኖት የሚጠበቅ መሆኑን ስለማያውቁ። ሃይማኖት የምንጠበቅበትም ነው። ሃይማኖት ደግሞ ምን የምናደርገው ነው? የምንጠብቀው ነው ማለት ነው። እግዚአብሔር በሰጠን መንገድ እግዚአብሔር ምንድን ነው ያለው ለኢያሱ? ሙሴ በሄደበት መንገድ ወደ ቀኙ ወደ ግራም ፈቀቅ አትበል፣ ከሙሴ ጋር እንደነበሩ ከአንተ ጋር እሆናለሁ። እግዚአብሔር ከቅዱሳን ጋር እንደነበረ ከእኛ ጋር የሚሆነው ቅዱሳኑ በተጓዙበት መንገድ መሄድ ስንችል ብቻ ነው። ስለዚህ ሃይማኖት የምንጠበቅበት ነው። ጠባቂያችን እግዚአብሔር ነው። እግዚአብሔር እረኛዬ ነው ብለን የምናምንበት የምንኖርበት። ከዚያ ቀጥሎ ደግሞ ሃይማኖት የምንጠብቀውም ነው። የምንጠብቀው የተሰጠን ስለሆነ ማለት ነው። የተሰጠህ ላይ አትጨምርበትም፣ ምንም አታደርገውም፣ አታጉለውም። አደራ ነው እኮ ማለት ነው። ሃይማኖት ምንድን ነው? ሃይማኖት ማለት አደራ ነው። አደራ ከሆነ መጠበቅ ነው የሚያስፈልገው ማለት ነው። ስለዚህ የተሰጠህን ነገር መጠበቅ ነው እንጂ ማጉደልም አይቻልም፣ መጨመርም አይቻልም። ሰው የሆነ ነገር ሲሰጥህ በአደራ ምንድን ነው የምታደርገው? ትጠብቅለታለህ ባለቤቱ እስኪመጣ ድረስ። ስለዚህ እግዚአብሔር ጥሪ እስኪያደርግልን ድረስ የተሰጠንን ነገር ነው የምንጠብቀው። አደራ መሆኑ ስለማያውቁ ነው ሰዎች ከሃይማኖት መንገድ የሚወጡትና ለሃይማኖት መታዘዝም ያስፈልጋል፣ መጠበቅም ያስፈልጋል። የምንታዘዘው ስለ ሃይማኖታችን ነው። ከዚያም ቀጥሎ ደግሞ የምንጠብቀውም ሃይማኖታችን ነው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት ምን ያሉ ሆኑ ይላል? የታዘዙ ሆኑ። የሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ መልአው አብዮ ተወሰከ ቃል እግዚአብሔር፣ የእግዚአብሔር ቃል እየጨመረ እያደገ እየበዛ መጣ ነው የሚለው ሐዋርያት ሲሰብኩ ማለት ነውና እግዚአብሔር ቃሉን ያብዛልን።
በዓለማችን የበዛ በጣም ብዙ ነገር አለ አይደል? እውከት የበዛው ቃሉን እያጓደልን ነው ማለት ነው። በዓለማችን ላይ ክፋት የበዛው፣ ተንኮል የበዛው፣ ክህደት የበዛው፣ ይሄ ሁሉ ጨለማ የበዛው፣ ሞት የበዛው፣ መገዳደል የበዛው። አሁን እስኪ ተመልከቱ። አትግደል የሚለው ቃል ከበዛ የሚገድል ይኖራል ወይ? አትግደል የሚለውን እኮ ስላልተሰበኩ ነው ገዳዮች የሆኑ ሰዎች፣ አራጆች የሆኑት ለዚህ ነው። ክፎች የሆኑት ለዚህ ነው። ክፎች አትሆኑም። ቅድም ምንድን ነው ያልነው? በአሕዛብ መንገድ ምን አትበሉ፣ አትሂዱ። ምክንያቱም የአሕዛብ መንገድ የሞት መንገድ ነው። የአሕዛብ መንገድ የመግደል መንገድ ነው ማለት ነው። የአሕዛብ መንገድ የጭካኔ መንገድ ነው። ለዚህ ነው ኢትሁሩ በሀገረ ሳምዕ፣ በአሕዛብ መንገድ በክፎች መንገድ አትሂዱ። ምስጉን ነው በክፎች ወንበር ያልተቀመጠ ነው የሚለው አይደል መጽሐፍ። በክፎች መንገድ ያልሄደ ብፁዕ ብእሲ ዘኢሖረ በመከረ ረሲዓን፣ በክፎች መንገድ ያልሄደ ነው ብፁዕ የሚባለው። አማኝ ማለት እሱ ነው፣ በክፎች መንገድ የማይሄድ። ስለዚህ ከክፎች መንገድ መውጣት ይኖርብናል ማለት ነው። ከክፎች መንገድ መለየት ይኖርብናል። ምንድን ነው የሚለው መጽሐፍ? ከመካከላቸው ውጡ፣ ብርሃን ከጨለማ ጋር ምን ህብረት አለው? ጣዖት ከታቦት ጋር እንዲሁም ደግሞ ክርስቶስ ከቤልሆር ጋር ምን አንድነት፣ ምን መጋጠም አለው? ከማያምኑት ጋራ በማይመች መንገድ ምን አትሆኑ፣ አትጠመዱ ነው የሚለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ላይ ማለት ነው። ስለዚህ ሃይማኖት የምንጠብቀው፣ ሃይማኖት የምንታዘዝለት፣ ሃይማኖት የምንኖረው፣ ሃይማኖት የተሰጠን አደራ፣ ከእግዚአብሔር የሆነ ነገር አይጨመርበትም፣ አይጎልበትም። ምንድን ነው የሚለው መጽሐፉ? በዚህ የሕይወት መጽሐፍ ላይ የጨመረ ቢኖር በዚህ መጽሐፍ የተጻፉ መቅሰፍቶች ሁሉ ምን ይደረጉበታል? ይጨመሩበታል። ያጎደለ ቢኖር ደግሞ ከእግዚአብሔር መንግስት ከተማ ከቅድስቲቱ ከተማ ይጎድላል ነው የሚለው። ምክንያቱም ከእግዚአብሔር የሆነው ነገር ፍጹም ነው። ከእግዚአብሔር የሆነው ነገር ምንድን ነው? ፍጹም ነው፣ የሚለወጥ ነገር አይደለም። ምክንያቱም መጽሐፍ ሃይማኖት ማለት የእግዚአብሔርን ባህሪ የምናውቅበት ነው። እግዚአብሔር ራሱን የገለጠበት እውነት ነው። ሃይማኖት እውነት ከሆነ ለዚያ እውነት መኖር ያስፈልጋል ማለት ነው። በዚህ እውነት መጠበቅ ያስፈልጋል ማለት ነው። እና ሃይማኖት ሁሉን የሚችል የእግዚአብሔርን ባህሪ የሚገልጽ የእግዚአብሔርን ማንነት የሚያንጸባርቅ እግዚአብሔርን የምናውቅበት ወደ እግዚአብሔር የምንደርስበት ከእግዚአብሔር ጋር ህብረት የምናደርግበት ስለሆነ ሃይማኖት አደራ ነው፣ መጠበቅና ለሃይማኖት መታዘዝ ያስፈልጋል። አሁን ሰዎች ሃይማኖታቸውን የሚቀይሩ ሃይማኖታቸውን የሚለውጡት ሃይማኖት ፍጹም መሆኑን ስለማያውቁ ነው። ለሚያምን ሁሉ ይቻለዋል ማለት ሃይማኖት ማለት ፍጹም ነው ማለት ነው። ፍጹም ከሆነ ሃይማኖት አትጨምርበትም፣ አትቀንስበትም፣ አታጎለውም ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድም። ራእይ ምዕራፍ 2 ቁጥር 13 ላይ መጽሐፍ የሚለው እስከ መጨረሻ የሚጸና እርሱ ምን ይሆናል ነው የሚለው? ይድናል ነው የሚለው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ሃይማኖትን መጠበቅ ያስፈልጋል። ቅዱስ ጳውሎስም የተናገረው ይሄንን ነው። ሃይማኖታችንን እንድንጠብቅ መልካሙን ገድል ተጋድያለሁ፣ ሩጫዬን ምን አድርጌያለሁ? ጨርሻለሁ፣ ሃይማኖቴንም ወይም ሃይማኖትን ጠብቄያለሁ፣ ሃይማኖትን ጠብቄያለሁ ይላል። እንግዲህ ከዚህ ቀጥሎ የምንመለከተው ሃይማኖት ስንት ነው ነው? ሃይማኖት ስንት ነው? አንድ ነው አይደል? ሃይማኖት አዎ፣ መጽሐፍም የሚናገረው ስለ አንድ ሃይማኖት ነው። ሃይማኖት አንድ ስለመሆኑ ነው። እና ለምንድን ነው አንድ የሆነው ሃይማኖት? የእሱ ምን ስለመሰረተው ይሄ ነው እውነታው ማለት ነው። ሃይማኖት ማለት እግዚአብሔር ለሰዎች ልጆች ራሱን የገለጠበት ማንነቱን ያሳየበት ምንድን ነው ብለናል? እውነት ነው። እውነት ደግሞ ስንት ነው? ሁለት እውነት የለም። ሰሙኑ ያጋጠመኝን ነገር ልንገራችሁ። እዚህ ሀገር በጣም ከባድ ሀገር ነው። አንዲት እህት መጣችና ማግባት እፈልጋለሁ አለች። እሺ እጮኛዬ ካቶሊክ ነው እና እዚህ ማግባት እፈልጋለሁ። የት ነው የምትጋቡት? እዚህ መጠመቅ አለበት እሱ ተጠምቋል ስላት፣ አይ አይጠመቅም ግን ማግባቱን አገባለሁ ብሎኛል አለች። አይ እንደዚህማ አይቻልም፣ መጀመሪያ መጠመቅ አለበት። የጋብቻ ምስጢር ወይም ምስጢረ ተክሊል ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነውና
የዚህም ጸጋ ተሳታፊ ለመሆን መጀመሪያ ምን መሆን ያስፈልጋል? የመጀመሪያው የሚስጥራት በር ምንድን ነው? የሃይማኖትን ጸጋዎች የምንካፈለው መጀመሪያ የሃይማኖትን ጸጋዎች ለመካፈል ምን መሆን ያስፈልጋል? መጠመቅ ያስፈልጋል አይደል? ያልተጠመቀ ከነዚህ ጸጋዎች መካፈል አይችልም። በቃ የጸጋዎች ሁሉ መግቢያ በራቸው ምንድነው? ጥምቀት ነው አይደል? ጥምቀት ነውና እኔ ካቶሊክ ላይ ተጠምቄ ያለው አልጠመቅም ብለዋል። አይ ካልተጠመቀማ እኛ ጋብቻ አንፈጽም። ስላንቺ ህይወትን አይ እዚህ ካላገባው እዛ እነሱ ጋር ማሰር እንችላለን መጋባት እንችላለን አለኝ አለችኝ። ከዚያ በኋላ ከዚህ ተነስቼ እሷን አስተማርኳት። ምክንያቱም አሁን ምን አይነት ነገር አለ? ካቶሊክ እና ኦርቶዶክስ ምንድን ናቸው? አንድ ናቸው፣ ቅርብ ለቅርብ ናቸው፣ ጓደኛ ናቸው ምናምን የሚል አስተምሯል። ያው ካቶሊኮች ትልቁ እንትናቸው ጥበባቸው መስሎ የመኖር ነገር አለባቸው። መስሎ ይኖራሉ እና በተለይ ወንጌል በማይሰበክበት ቴዎሎጂ በሌለበት አካባቢ ካቶሊኮች እና ኦርቶዶክሶች አንድ ሆነው የሚታዩበት አጋጣሚ አለ ማለት ነው። እና እንግዲህ ብቻ በአንዳንድ አካባቢ እንደዚህ አይነት ነገር አለ። ካቶሊኮቹ መጥተው ቤተክርስቲያን ይሳለማሉ፣ ኦርቶዶክሶችም ወይም ተዋህዶ የሚባሉትም ካቶሊኮች ጋር ሄደው ሃይማኖታዊ ተሳትፎ ያደርጋሉ። ይሄ በጣም ስህተት ነው። ቅድም ምንድነው ስንል የነበረው? አሁን መጽሐፉ እንዳለን ሃይማኖት ስንት ነው? አንድ። አሁን ወደዚህ ለመምጣት ነው ይህንን ታሪክ ያመጣሁትና ሃይማኖት አንድ ነው ማለት ምንድነው? ሃይማኖት አንድ የሆነው ሲባል እውነት ስንት ስለሆነ ነው? እውነት አንድ ነው። አያችሁ፣ እኔ ተጠምቄ ያለውኝ እኮ አንድ ጥምቀት አይደለም ወይ ያለው? አይ የተጠመቀው በካቶሊክ የተጠመቀው በእኛ የጥምቀት የዶግማና የቀኖና ስርዓት አይደለም። ስለዚህ ያን ጥምቀት እንደ ጥምቀት አይቆጠርም። አንተ አሁን ጥምቀት እንደምትደግም ሳይሆን እንደ አዲስ እንደምትጠመቅ ነው የምናውቀው። አልተጠመቅክም ነው የምንለው ምናምን የሚለውን ነገር ከእሱ ጋርም ተነጋገርን ከእጮኛዋ ጋር ማለት ነው። ከዚያ በኋላ ያው ብሎ ብቻ ተቀበለ። ግን ምንድን ነው ፍቅርን ነው ማስተማር ያለብን እኮ አንድነት ነው ማስተማር ያለብን። አይ ፍቅርን የምናስተምረው እኛ መጽሐፍ የሚለው ምንድን ነው? ቢቻላችሁስ ከሁሉም ጋር በምን ኑሩ? በሰላም ኑሩ ስለሚል ሰላማዊ ኑሮ፣ ወንድምነት፣ ጓደኝነት ይቻላል። ሃይማኖታዊ ህብረት ግን አይቻልም። ያልተጠመቀ ሰው ወደ ቅዱስ ቁርባን፣ ያልተጠመቀ ሰው ለጋብቻ መሆን አይችልም። ምክንያቱም ከኔ ይልቅ አባቱን፣ እናቱን፣ ወንድሜ፣ እህቴ የሚል ለእኔ ሊሆን አይገባም ተብሎ ተጽፏል። እና እንግዲህ ካቶሊክ ትክክል ነው ካል፣ ኦርቶዶክስም ትክክል ነው ካል ሁለት እውነት የለም፣ ይጣረሳል። እውነት አንድ ነው ያለው እና ይህንን ማመን ያስፈልጋል በሚለው ያው ተማምረን ተቀበለ እንደሚጠመቅ ማለት ነው ቃል ገባ። ስለዚህ ምንድነው ለማለት የፈለኩት ሃይማኖት አንድ ነው። አንድ ነው የምንልበት ምክንያት ምንድን ነው ሲባል መጽሐፍም ሃይማኖት አንድ እንደሆነ ይነግረናል። ግን ምንድን ነው አንድ የሆነበት ሲባል እግዚአብሔር እውነት ነው፣ እውነት ደግሞ አንድ ነው። ሃይማኖት እውነት ነው፣ እውነት ከሆነ ደግሞ አንድ ነው። ሁለት እውነት የለም የሚለውን ለመረዳት ነው። እግዚአብሔር ከሁላችንም ጋር ይሁን። እንግዲህ መጽሐፍ እንደተለመደው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ኤፌሶን ምዕራፍ 4 ቁጥር 5-6 ያው የለመዳችሁት የምታውቁት ጥቅስ ነው። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ በተጋው ጊዜ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ቅድም የተነሳንበት ዋና አርዕስታችን ነው። ወዳጆች ሆይ ስለምንካፈለው ስለ መዳናችን፣ ሃይማኖት የመዳን ጉዳይ ነው። ይሄ ደግሞ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ስንት ጊዜ? አንድ ጊዜ ከተሰጠ በዚያ መኖር ነው። አስፈላጊ ቢሆን ኖሮ ድጋሜ ይሰጠን ነበር። ክርስትናም ይሁን ምክንያቱም መሰረቱ ክርስትና ነውና ክርስትና በብሉይ ኪዳንም ይሁን በሐዲስ ኪዳን እግዚአብሔር አንድ ነው። እግዚአብሔር ራሱን የገለጠበት እውነት ነው ካለ እግዚአብሔር ያለ ማንነቱ ተገልጦ ያው እግዚአብሔር አንድ ማንነት ነው። ያንን ማንነቱ ነው የገለጠው። እግዚአብሔር እውነት ነው ካለ ያ የተገለጠውን እውነት ተቀብሎ አደራውን መጠበቅ ነውና አንድ ጊዜ ስለተሰጠ ሃይማኖት አንድ ጊዜ ከተሰጠ ለአንዱ ሃይማኖት መኖር ያስፈልጋልና አንዲት ተስፋ እንዲያውም ይጨምራል አይደል? ኤፌሶን ምዕራፍ 4 ቁጥር 5 ላይ ለአንድ ተስፋ እንደተጠራችሁ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ፣ ከሁሉም በሁሉም የሚኖር አንድ እግዚአብሔር ስላለ ሁላችንም አንድ ማንነት፣ አንድ ሰውነት ነው የሚለው። ስንት ሰውነት ነው የሚለው? ሃይማኖት ማለት ክርስቶስ ራስ ሆኖልን በክርስቶስ ራስነት ውስጥ ያለን አካሎች፣ የተለያየ አካል ክፍል አለ፣ ግን አንድ ራስ ነው ያለው። ሃይማኖት ማለት በአንድ ራስ ጸንቶ መኖር ነው። መጽሐፍ ምን ይላል? በቆሮንቶስ መልእክት ምዕራፍ 10 ቁጥር 15-16 ላይ የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር አንድነት ያለው አይደለምን? ይላል።
የምንባርከው ጽዋ ከክርስቶስ ደም ጋራ ህብረት ያለው ነው። የምንጠጣው የምንጠጣው ጽዋ ከክርስቶስ ደም ጋራ ህብረት ያለው ነው። የምንቆርሰው እንጀራ ከክርስቶስ ስጋ ጋራ ህብረት ያለው ነው። ሊያው ምን ይላል? እናንተ ብዙዎች ስትሆኑ አንዱን ማዕድ እንካፈላለንና እኛም ብዙዎች ስንሆን ስንት ነው ይላል? አንድ ነን። የክርስቶስ ማዕድ ለሁላችንም ነው። ቅዱስ ስጋውንና ክቡር ደሙን ስንቀበል ሁላችንም በክርስቶስ እንሰበሰባለን። ሁላችንም በክርስቶስ አንድ እንሆናለን። የአንድነታችን ሚስጥር ያለው ማዕዱ ውስጥ ነው። ሁላችንም የምንመገበው አንድ እንጀራ ነው። እንዲያው ምን ይላል? ወተጋቢአ ትከውን ወንዘ ዝሩት ይእቲ ማእከለ ቆላት። ትርጓሜው ሲናገር አሁን አንዲት ቅንጣት እንዘራለን ወይም ደግሞ አፍሰን በእጃችን እንዘራለን። የተዘራው ይበቅላል። ከበቀለ በኋላ ይታጨድና ከዚያ በኋላ ምንድን ነው የሚሆነው? ተሰብስቦ ይፈጫል። ስንት እንጀራ ይሆናል? አንድ እንጀራ ይሆናል። እኛም ብዙዎች ስንሆን ግን በክርስቶስ ስንሰበሰብ አንድ እንሆናለንና ክርስቶስ አንድ ከሆነ አምላካችን አንድ ከሆነ እግዚአብሔር አንድ ከሆነ በባህሪው ሃይማኖትም አንዲት ነው ልትሆን የምትችለው እውነት አንድ ስለሆነ ማለት ነውና እኛም በክርስቶስ በዚህ በሃይማኖት አንድ እንሆናለን። መጽሐፍም የሚለው ሐዋርያትም በአንድ ልብ በአንድ ቃል ነበሩ። እንደ አንድ ልብ ተናጋሪ፣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ይላልና ሃይማኖት ማለት አንዲት መሆኗን በዚህ እንረዳለን ማለት ነው። እንግዲህ እግዚአብሔር አንድ እንደሆነ ባህሪም የማይለወጥ ስለሆነ ሃይማኖት አንድና የማይለዋወጥ ነው። ሃይማኖት አንድና የማይለዋወጥ ነው። ምክንያቱም ማን ስለማይለወጥ ነው? ማን ስለማይለወጥ ነው? እግዚአብሔር ስለማይለወጥ። ሃይማኖት ሊለወጥ አይችልም ያልነው ለዚህ እግዚአብሔር አይለወጥም። ሃይማኖት እግዚአብሔር ማንነቱን የገለጠበት መንገድ ነው ካልን የእግዚአብሔር ማንነት ሊለወጥ አይችልም። መጽሐፍ እንደዚህ ይላል ሚልክያስ ምዕራፍ 3 ቁጥር 6 ላይ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ይላል። እኔ እግዚአብሔር ምን አልልም? አልለወጥም። እግዚአብሔር የሚለወጥ አምላክ አይደለም። እግዚአብሔር አይለወጥም። መጽሐፍ ምንድን ነው የሚለው? አንተሰ አንተ ክመ ወአመቲከኒ ዘይሃልቅ። አንተ ግን ያው አንተ ነህ፣ አመታቶችህም ከቶ አያልቁም። ሁሉን ይለውጣል እግዚአብሔር፣ እርሱ ግን አይለወጥም። ሁሉን ይቀይራል እግዚአብሔር፣ እርሱ ግን አይቀየርም። ሁሉን ያድሳል እግዚአብሔር፣ እርሱ ግን አይታደስም። ስለዚህ ሃይማኖትም እንደዚህ ነው። ምክንያቱም ሃይማኖት ማለት እግዚአብሔር ራሱን የገለጠበት መንገድ ስለሆነ፣ ሃይማኖት ማለት እግዚአብሔር ማንነቱን የገለጠበት እውነት ስለሆነ፣ እግዚአብሔር ደግሞ የማይለወጥ አምላክ ከሆነ ሃይማኖት ሊለወጥ አይችልም ማለት ነው። ሃይማኖት ሊለወጥ አይችልም። ስለዚህ እግዚአብሔር አንድ እንደሆነ ባህሪውም የማይለወጥ ስለሆነ ሃይማኖት አንድና የማይለዋወጥ ነው። ዕብራውያንም የሚነግረን ይህንን ነው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ምንድን ነው የሚለው? ያው ነው፣ አይቀየርም። እግዚአብሔር የማይለወጥ አምላክ ነው። ስለዚህ ሃይማኖት ለምን አንድ ሆነ የሚለው ቅድም እንዳየ ነው። ስለ አንድ ነገር ሊኖር የሚችለው እውነት ስንት ነው? ስንት ነው? አንድ ብቻ ስለሆነ እግዚአብሔር ባህሪው አንድና የማይለወጥ ስለሆነ እግዚአብሔር የተናገረው ቃል እውነት ስለሆነ ቃሌም እውነት ነው ይላል። የእግዚአብሔር ቃል እውነት ነው። ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም። ስለዚህ ሃይማኖትን ምን አይልም? ሕያው ነው ማለት ነው። አያችሁ፣ ሕያው ነው ሃይማኖት። እኛ በዚህ ምድርም የምንኖረው በአጸደ ስጋም የምንኖረው በአጸደ ነፍስም የሚኖሩ ሃይማኖት አይሞትም፣ ሃይማኖት አይለወጥም፣ ሃይማኖት አይቀየርም። ሕያው ነው ሃይማኖት ማለት ነው። ምክንያቱም ኢየሱስ ክርስቶስን ነው የምናምነው። ኢየሱስ ክርስቶስ ደግሞ ትናንትናም ዛሬም እስከ ዘላለምም እሱ ያው ነው። ዘሃለው ይሄሉ ያለ የነበረ አልፋ ወኦሜጋ መጀመሪያም መጨረሻ ነው። ስለዚህ ሃይማኖት አይሞትም፣ ሃይማኖት አይለወጥም፣ ሃይማኖት አይታመምም፣ ሃይማኖት አያረጅም። የእግዚአብሔር ባህሪ የእግዚአብሔር ማንነት የተገለጠበት እውነት ስለሆነ እውነት ደግሞ የምናምነው ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እውነት ነው። የእግዚአብሔር ቃል ደግሞ አይለወጥም። መጽሐፉ የሚለው ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም? አያልፍም ነው የሚለው ማለት ነው። እሺ፣ እዚህ ላይ የተነጻጸረበት መንገድ ነው። ክርስትና አለ፣ አይሁዳዊነት አለ፣ እስልምና አለ፣ ሂንዱይዝም አለ፣ ቡድሂዝም አለ፣ ያው ሌሎችም ሃይማኖትም አለ። ስንት ሃይማኖት አለ በዓለም? ስንት ሃይማኖት አለ? አንድ። ስንት ነው ያለው? አንድ ነው ያለው አይደል? ፈራችሁ? ይሄን ስላሰባችሁ ነው አይደል የፈራችሁት? ብዙ አለ በጣም አይደል? ሃይማኖት ግን ስንት ነው? የሰዎች እሳቤ ነው እንጂ እሱ እውነት ስንት ነው ብለናል? አንድ ነው። በሰዎች እሳቤ ግን ለማነጻጸር ሰዎች አያምኑም የምንለው ከምን ተነስተን ነው? አሁን እኛ ምንድን ነው ከዚህ ከክርስትና ሃይማኖት ውጪ ወይም ደግሞ በክርስቶስ ከሆነው ነገር ውጪ ያለው ነገር የማያምን ነው አረማዊ ብለን ነው አህዛባዊ ብለን ነው ምናምነው እኛ። ምክንያቱም አንድ እውነት ስላለ ከእውነቱ የራቀ ሁሉ ምን የለውም ማለት ነው? ሃይማኖት የለውም ብለን ነው የምናስበው። ስለዚህ
በዓለማችን በክርስትና ራሱ ከ20 ሺህ በላይ የተመዘገቡ በክርስትና ስር ራሱ ማለት ነው የተመዘገቡ የሃይማኖት ድርጅቶች አሉ፣ የሃይማኖት እሳቤዎች አሉ። ሃይማኖት ግን እግዚአብሔር ነውና፣ ሃይማኖት ግን ክርስቶስ ነውና፣ ሃይማኖት ግን እግዚአብሔር ራሱን የገለጠበት መንገድ ነውና፣ ሃይማኖት ማንነቱን የገለጠበት እውነት ነውና ሃይማኖት አንድ ነው። ግን ያው የተነጻጸረው ክርስትና ምንድነው፣ አይሁዳዊነት ምንድነው፣ እስልምናስ ምንድነው የሚለውን ትንሽ ነገር ለማነጻጸር ነው የተቀመጠው። ስለዚህ ክርስትና አለ፣ አይሁዳዊነት አለ፣ እስልምና አለ፣ ሂንዱይዝም አለ፣ ቡዲዝም አለ፣ ሌሎችም አሉ ማለት ነው። ለማነጻጸር ያክል የተወሰነ ነገር ማየት እንችላለን። ክርስትና ማለት ምንድነው የሚያምነው? ክርስትና እግዚአብሔርን ምንድነው ብለው የሚያስበው? አሁን በክርስትና ዘንድ ስለ እግዚአብሔር፣ በአይሁድ ዘንድ ስለ እግዚአብሔር፣ በእስልምና ዘንድ ስለ እግዚአብሔር፣ ሂንዱይዝም ስለ እግዚአብሔር፣ ቡዲዝም ስለ እግዚአብሔር ያላቸው መረዳት ምንድን ነው? ወይም ደግሞ የእነሱ ደግማ ምንድን ነው የሚለውን ነው እዚህ የተቀመጠውና እኛ እግዚአብሔር የምንለው ምንድን ነው? አንድነት በልዩ ሶስትነት አይደለ? ልዩ ሶስትነት የሚባለው ምንድን ነው? በአካል በስም በግብር ወይም በስም በአካል በግብር ስንት ነው የምንለው? ሶስት ነው የምንለው። በባህሪ በህልውና በስልጣን በመለኮት ደግሞ ስንት እንላለን? እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ፣ እንዘ ሰለስቱ አሐዱ ወእንዘ አሐዱ ሰለስቱ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ። የኛ ዶግማ ይሄ ነው። አንድነቱ ሶስትነቱን አይጠቀልልም ወይም አይጨፈልቅም። ሶስትነቱም አንድነቱን ምን አያደርግም? አይከፋፍልም። አያችሁ፣ አንድነቱ ሶስትነቱን አይጠቀልልም፣ ሶስትነቱም አንድነቱን ምን አያደርግም? አይበታትንም ማለት ነው፣ አይከፋፍልም ማለት ነው። አንድ ሲሆን ሶስት፣ ሶስት ሲሆን አንድ አለ የለም አይደለ? ሶስት ከሆነ ሳይጨፈልቁ አንድ ማድረግ ይቻላል እንዴ? ይቻላል? አይቻልም። አንድ ከሆነ ደግሞ ሳይቆራረጡ ሳይበታትኑ ሶስት ማድረግ ይቻላል? አይቻልም አይደለ? ግን ይሄ አያችሁ፣ በቃ ይሄ የእግዚአብሔር ነው ማለት ነው። ለዚህ ነው አሁን ጋብቻ በጋብቻ ውስጥ ምስጢረ ሥላሴ አለ ማለት ነው። የምስጢረ ሥላሴ ትምህርት አለ በጋብቻ ውስጥ። የተጋቡ ሰዎች ወንድና ሴት ስንት ናቸው ነው የምንለው? ስንት ነው የምንለው? ግን ሲታዩ ስንት ናቸው? በአካላቸው ስንት ናቸው ሲታዩ? አያችሁ፣ አሁን በአማኝ መንገድ ሲታዩ ብቻ ነው እንጂ በእምነት ነው እንጂ ሁለቱ አንድ ሆኑ የምንለው። ሁለቱ አንድ ሆኑ ነው እያልን እንዘምራለን አይደል? መጽሐፉም ይላል ከዚህ በኋላ ሁለት ሥጋ አይደሉም ስንት ናቸው ነው የሚለው? አንድ አካል ናቸው፣ አንድ አምሳል ናቸው፣ አንድ ፈቃድ ናቸው እንላለን ማለት ነው። ግን ይህንን መረዳት የምንችለው በሃይማኖት ነው። ምስጢረ ሥላሴን በሃይማኖት ነው። እግዚአብሔር አንድ ሲሆን ሶስት፣ ሶስት ሲሆን አንድ፣ ልዩ ሶስትነት እንላለን። አንድነት በልዩ ሶስትነት። ስለዚህ የስም የአካል የግብር አሁን አብ ወልድ መንፈስ ቅዱስ መባሉ አንድ አምላክ ለመባሉ አያፈርሰውም ማለት አንድ አምላክ እንዳይሆን አያጎልም ወይም አይጨምርም፣ አይበታትንም። አንድ አምላክ የሚለው ደግሞ አብ ወልድ መንፈስ ቅዱስ የሚለውን ስም አይጠቀልልም። አብ ወልድ መንፈስ ቅዱስ የሚለው አብ ወላዲ፣ ወልድ ወላዲ፣ ወልድ ተወላዲ፣ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለውን ሶስትነት የመለኮትን አንድነት ምን አያደርግም? አይበታትንም፣ አይከፋፍልም የምንለው ለዚህ ነው። ስለዚህ በስም በአካል በግብር ሶስት፣ በመለኮት በስልጣን በባህሪ በህልውና በፈቃድ ስንት እንላለን? ስንት እንላለን? አንድ እንላለን። አይሁድ ደግሞ ምንድነው የሚለው? ምንድነው የሚያምኑት እነሱ ለእግዚአብሔር? አይሁድ ምንድነው የሚሉት? አንድ ገጽ ነው አለ። ቅዳሴ ማርያም ላይ ሰምታችሁ ታውቃላችሁ ይሄንን? አይሁድ እለ ይብሉ አሐዱ ገጸ እግዚአብሔር። አይሁድ ግን የሚሉት እግዚአብሔር አንድ ገጽ ነው ይላሉ። እኛ ግን ስንት ገጽ እንላለን? አካል ማለት ከራስ ፀጉር እስከ እግር ጥፍር ማለት ነው። እግዚአብሔር አብ ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። አንድ እግዚአብሔር እንላለን። አንዱ እግዚአብሔር በመለኮት አንድ ሲሆን፣ በስልጣን አንድ ሲሆን፣ በመንግስቱ አንድ ሲሆን፣ በግዛቱ አንድ ሲሆን፣ በህልውናው አንድ ሲሆን፣ በባህሪው አንድ ሲሆን፣ በፈቃዱ አንድ ሲሆን፣ ነገር ግን በስም በአካል በግብር ግን ሶስት እንላለን። አይሁድ አንድ ገጽ ነው ይላሉ። ምክንያቱም እነሱ ምንድነው የሚሉት? ምንድነው የተባለውን ነው የሚያጎሉት። እነሱ የሚያጎሉት የትኛውን ነው? ስማ እግዚአብሔር አሐዱ ውእቱ፣ ስማ እስራኤል አሐዱ ውእቱ አምላክከ። እስራኤል ሆይ ስማ፣ አምላክ እግዚአብሔር ስንት ነው? ስንት ነው? አንድ ነው። አዎ እግዚአብሔር አምላክ ስንት ነው? አንድ ነው። በባህሪው አንድ ነው። እኛ ደግሞ እግዚአብሔር በባህሪ በስልጣኑ በፈቃዱ አንድ ነው። ግን ወደ ዓለም ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ተብለዋል ማለት ነው። ለዚህ እኛ ሁሉ ነው የምንቀበለው።
እግዚአብሔር በባህሪው አንድ ነው፣ በአካል በስም በግብሩ ግን ሶስት ነው እንላለን። እስልምና ምንድነው ትምህርቱ? አንድ ገጽ ነው አይደለም? አንድ ገጽ ነው። እኛ ግን በከመ መሃሩነ ሐዋርያት ማን እንዳስተማረ ነው? ማን እንዳስተማረ? ሐዋርያት እንዳስተማሩ። ሐዋርያት ያስተማሩን ምንድነው? ቅዱስ 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 እግዚአብሔር። ኢሳይያስ ላይም እንደተጻፈ ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር ደግሞ አለ ሰውን በምሳሌያችን እንደ መልካችን አድርገን እንፍጠር፣ በአርአያነ ወበአምሳሊነ። ስለዚህ እኛ በእግዚአብሔር መልክ ተፈጠርን እንላለን ማለት ነው። እና እግዚአብሔር ደግሞ በመልክ በአምሳል እንመስላለን። እስልምና አንድ ገጽ ይላል ማለት ነው። ስንት አካል ማለት ነው? አንድ ገጽ ማለት አንድ አካል ይላል። እኛ ግን ሶስት አካል፣ ሶስት ስም፣ ሶስት ግብር፣ አንድ መለኮት፣ አንድ ስልጣን፣ አንድ ፈቃድ እንላለን። በሂንዱይዝም ያው ብዙ ናቸው የሚል ተጽፏል። አንድ ጊዜ 4 ሊሆን ይችላል፣ 5ም ሊሆን ይችላል፣ ያልተገደበ ማለት ነው የራሳቸው ትምህርት። ቡዲዝም ደግሞ ስለ እግዚአብሔር ምንም የለም የተጻፈ ነገርም የለም ስለ እግዚአብሔር ማለት ነው። ሌላው በኢየሱስ ክርስቶስ ያለን አቋም አሁን የክርስትና ሃይማኖት ከአይሁድ ከእስልምና ከሌሎች ጋር ሲነጻጸር ኢየሱስ ክርስቶስ እኛ ኢየሱስ ክርስቶስ ምንድነው የምንለው? በኢየሱስ ክርስቶስ ያለን አቋም እምነታችን ምንድነው? ምን ብለን ነው የምንገልጸው? ኢየሱስ ክርስቶስ ማንነቱ ምንድነው? በእኛ ዘንድ በመጽሐፍ ቅዱስ ዘንድ ማለት ነው። የእኛ ማለት መጽሐፍ ቅዱስ ነው። ለዚህ መጽሐፍ ቅዱስ የኢየሱስን ማንነት ምን ብሎ ነው የነገረን? እግዚአብሔር አዳኝ። በጣም ጥሩ ማንነት፣ በጣም ጥሩ። እሱ ነው ማንነት ማለት። አያችሁ ምንድነው ያለው ክርስቶስ ራሱ? ሰዎች እኔ ማን እንደሆንኩ ይላሉ ማለት ማንነቱን ነው የጠየቀው አይደል? ስለዚህ እኛ አያችሁ ቤተክርስቲያን የተመሰረተችው በማን ማንነት ነው? በክርስቶስ ማንነት፣ በኢየሱስ ክርስቶስ ማንነት ነው የተመሰረተችው። ትከሻዋ ሰፊ የሆነው ቤተክርስቲያን በአለቱ ክርስቶስ ስለተመሰረተች ነው። እግዚአብሔር ቤተክርስቲያናችንን ይጠብቅልን። ምንድነው የሚለው መጽሐፍ? ወኮክሰ ክርስቶስ ውእቱ፣ ያም አለት ማን ነበረ ነው የሚለው? ክርስቶስ ነበረ። አንተ አለትን አይደል ያለው? ምንድነው ያለው ጴጥሮስ? ቅድም የተጠቀስነው ጥቅስ ማለት ነው። ሰዎች ማን እንደሆንኩኝ ይሉኛል ሲል ሌሎች እንደዚህ ይሉሃል እንደዚህ ይሉሃል ካለ በኋላ ጴጥሮስ እናንተስ ማን ትሉኛላችሁ አለው ኢየሱስ ጴጥሮስን። ስለዚህ ጴጥሮስ ምንድነው ያለው? የሕያው እግዚአብሔር ልጅ አንተ ምንድነህ? ክርስቶስ ነህ ሲለው አይ ይሄማ ስጋና ደም አልገለጸልህም በሰማይ ያለው አባቴ ነው እንጂ እውነት እልሃለሁ ብፁዕ ነህ አንተ ምንድነህ? አለት ነህ። አንተ ምንድነህ? ማን ነው አለት የተባለው? ጴጥሮስ። ማን ነው አለት የተባለው? አለት የተባለው ማን ነው? ጴጥሮስ። ጥሩ፣ ሁላችሁም ትክክል ናቸው። ግን ላስረዳችሁ። አለት የተባለው ጴጥሮስ የተናገረው ቃል ነው። አንተ የሕያው እግዚአብሔር ልጅ ምንድነህ የሚለው ነው? ክርስቶስ ነህ አላረል ጴጥሮስ። ስለዚህ አለት ያሰኘው የትኛው ነው? ቃሉ ነው ማለት ነው። ስለዚህ አለቱ ማን ነው? በአንተ አለትነት ነው የሚለው አይደለ? በማን አለትነት? በጴጥሮስ አለትነት ነው እንዴ የተመሰረተችው ቤተክርስቲያን? በማን አለትነት ነው የተመሰረተችው? ምክንያቱም ለዚህ ማስረጃችን ምን አልኳቸው? ቆሮንቶስ ምዕራፍ 10 ላይ ተመልከቱ። አባቶቻችሁ ከደመና በታች ነበሩ፣ ይከተላቸው ከነበረው አለት መንፈሳዊ መጠጥን ጠጡ፣ በባህርና በደመና አለፉ ተጠመቁ። ይከተላቸው የነበረው አለት ደግሞ የአለት ማን ነበረ? ክርስቶስ ነበረ ይላል አይደል? አንብቡ እስኪ ቆሮንቶስ ምዕራፍ 10 ወንድሞቼ ይላል ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶችን ሁሉ ከደመና በታች ነበሩ፣ ሁሉም ከባህር መካከል ተሻገሩ። ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና፣ ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም። ያ ማለት ይበቃል። እናመሰግናለን። ቃለት ያሰማልን። ያ ማለት ማን ነበረ? ንገሩኝ፣ ማን ነበረ? ስለዚህ በአንተ አለትነት ማለት በማን አለትነት ማለት ነው? በክርስቶስ አለትነት። ቤተ ክርስቲያን እሳቱን የተሻገረችው፣ ሰይፉን ያለፈችው፣ መከራውን የቻለችው በማን አለትነት ስለተመሰረተች ነው? በክርስቶስ አለትነት። በክርስቶስ አለትነት አለቱ የማይነዋወጥ ስለሆነ። ስለዚህ መጽሐፍ ምንድን ነው የሚለው? ቃሌን የሚሰማ ሁሉ መንግስቴን የሚወርስ አይደለም። ጌታ ሆይ ጌታ ሆይ የሚሉኝ ሁሉ
መንግስቴን ምን አይሉ አይወርሱም። ግን ጌታ ሆይ ጌታ ሆይ የሚሉ ሳይሆን ቃሌን የሚሰማ ብቻ ሳይሆን በቃሌ የሚኖር ለቃሌ የሚታዘዝ የእግዚአብሔርን ፈቃድ የሚፈጽም ከሆነ ግን ምንድነው መንግስቴን ይወርሳል አለና ቃሉን ብቻ የሚሰማ ሰው ቤቱን በምን እንደሰራ ይመስላል አለ በአሸዋ። ዝናብ መጣ፣ ንፋስ መጣ፣ ጎርፍም ጎረፈ፣ ያንን ቤት ገፋው፣ አወዳደቁም የከፋ ሆነ። ቃሌን ሰምተው የሚጠብቀው የሚያደርገው ግን ቤቱን በምን የመሰረተ ይመስላል በአለት። ስለዚህ አለት ማን ነው? ክርስቶስ ነው። ስለዚህ እኛ ኢየሱስ ክርስቶስ ማንነቱ ምን ብለን ነው የምንቀበለው? የእግዚአብሔር ልጅ ብለን ነው የምንቀበለው። የማን ልጅ ብለን ነው የምንቀበለው? የእግዚአብሔር ልጅ። ሌሎች ምንድን ነው የሚሉት? አይሁድ ምንድን ነው የሚሉት? አይሁድ ስለ ክርስቶስ ምንድን ነው የሚሉት? የማን ልጅ ነው የሚሉት? አይዟችሁ ንገሩ። አይሁድ የማን ልጅ ነው ብለው የሚያምኑት? ኢየሱስ የእግዚአብሔር ልጅ ብለውታል እንዴ? አዎ የማርያም ልጅ ነው አይደል? የማርያም ልጅነቱ እኛም እንቀበላለን። በማርያም ልጅነትማ ሁላችንም እናምናለን። የማያምኑት መለኮታዊ ማንነቱን ነው። የማያምኑት የእግዚአብሔር ልጅ መሆኑን ነው። የማን ልጅ መሆኑን ነው? የእግዚአብሔር ልጅ። እንዴ የሰቀሉት የማን ልጅ አይደለም ብለው ነው? ስለዚህ ከአይሁድ ጋር የሚያለያየን ይሄ ነው ማለት። ከአይሁድ ጋር የማንስማማው ይሄ አቋማችን እንጂ ኢየሱስን እኮ አይተውታል እነሱ። ከኢየሱስ ጋር እኮ ተነጋግረዋል። ግን ይህ የጠራቢው የማን ልጅ አይደለምን ነው ያሉት? የዮሴፍ ልጅ አይደለምን አይደል? ከዛ የማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 55 ላይ ይሄ ሁሉ ጥበብ ከየት አገኘው? ወንድሞቹ ስናቃቸው የለ እንዴ? እናቱስ ማርያም አይደለች? አባቱስ ዮሴፍ አይደለ? የያዕቆብ የዮሳ የይሁዳ ወንድም አይደለም እንዴ ብለው ምን ሆኑበት ነው የሚለው? ተሰናከሉበት አይደል? በጣም ነው የሚገርመው። ወንድሞች አሉት ማርያም ሌሎች ልጆች ወልደዋል የሚለው ስም ማጥፋት ወይም ደግሞ የእግዚአብሔርን መቃወም የእግዚአብሔርን መገለጥ መቃወም ይሄ ኑፋቄ ይሄ ክህደት ድፍረቱ ከየት እንደመጣው ሊቀር። ምክንያቱም መጽሐፉ ምንድነው የሚለው? ተሰናከሉበት እያለ ሰው ተሰናከሉበት የሚለውን እንዴት አያነብ? ወንድሞች እነከሌ አይደሉም እንዴ እንደዚህ የሚለውን ካለ በኋላ መጽሐፍ ምን ሆኑበት ነው የሚለው? ተሰናከሉበት ነው የሚለው። ሰው እንዴት እያየ ይሰናከላል? ይሄ ባይጻፍ ኖሮ እኮ አሻሚ ይሆን ነበር። አያችሁ መጽሐፍ ቅዱስ አስፈላጊ መሆኑ መጽሐፍ ቅዱስ ጥንቅቅ ያለ መጽሐፍ መሆኑን ተመልከቱ። ስለዚህ ነገር ተናገረና አይሁድ ስሙን አጠፉታል። አይሁድ ያልሆነውን ነገር ተናገሩ። የከሌ ልጅ የነከሌ ወንድም አይደለም እንዴ ያሉ። ግን በዚህ ጉዳይ ምን ሆነ ነው የሚለው? ተሰናከሉ። ስለዚህ የአይሁድ አቋም በክርስቶስ ላይ የእግዚአብሔር ልጅ መሆኑን አያምኑም፣ አይቀበሉም። እኛ ግን የማን ልጅ ነው እንላለን? አንተማ የማን ልጅ ነህ? ምክንያቱ በከመ መሐሩነ ሐዋርያት። የእኛ መምህራን ማን ናቸው? ሐዋርያት ናቸው። ሐዋርያት ደግሞ ያስተማሩን ጴጥሮስ ምንድን ነው ያለው? አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ። የክርስቶስ ማንነቱ ወልደ አብ ወልደ ማርያም የሚለው ማንነት የክርስቶስ ማንነቱ የእግዚአብሔር ልጅ መሆኑ። ክርስቶስ የተሰቀለው በዚህ ማንነት ነው። አይሁድ የእግዚአብሔር ልጅ አይደለህም ብለው ሰቀሉት። ቅድም እንደጠቀስ ነው አውቀውት ቢሆን ኑሮ የማንን ጌታ ባልሰቀሉት ነበር? የክብርን ጌታ ባልሰቀሉት ነበር የተባለው ለዚህ ነው። የአባቶቻችን በረከት በሁላችንም ላይ ይደርብን። ሌሎቹ አይሁድ የእግዚአብሔር ልጅ አይደለም የዮሴፍ ልጅ ነው ይላሉ። መጽሐፍ ግን እንደዚህ አይልም። መጽሐፍ የሚለው የእግዚአብሔር ልጅ መሆኑ ነው አይደለ? ጴጥሮስ የነገረን ይሄንን ነው። በዚህ ዮሐንስ ወንጌል ምዕራፍ 1 ላይ የተጻፈው ምንድን ነው የሚለው? ለናትናኤል መጥቶ ከበለስ በታች ሳለህ አውቃለሁ አንተ በእውነት የማን ልጅ ነህ አለው ይላል። የእግዚአብሔር ልጅ ይላል አይደል? የእግዚአብሔር ልጅ ነው። ከዚህ የሚበልጥ ታያለህ አለው ይላል። እግዚአብሔር ከዚህ የሚበልጥ ያሳያል። ከዚህ የሚበልጥ ደግሞ እናያለን። ሃይማኖታችንም ይሄ ነው። ሃይማኖት ማለት የሚታየው ከማይታይ እንደሆነ ዓለሞች በእግዚአብሔር ቃል እንደጸኑ ያልደረስንበትን የእግዚአብሔር መንግስት እንደምንወርስ በተስፋ የምናረጋግጥበት አሻራ ነው ሃይማኖት ማለት እና እግዚአብሔር ከዚህ የሚበልጥ ያሳየናል። አማኞች ማለት እንደዚህ ናቸው። የሚታየውም የማይታየውም እንደሚሆን ማለት ነው። ስለዚህ በክርስቶስ ያለን አቋም በክርስትና የእግዚአብሔር ልጅ የሚለው ነው። አይሁድ ደግሞ የእግዚአብሔር ልጅ አይደለም ይላሉ። እስላሞችስ ምንድነው የሚሉት? በእስልምና ስለ ክርስቶስ ማንነት ምንድነው ነው የሚለው? ነብይ አይደል? ነብይ ነው የሚሉት። እኛ ግን በነቢያት አድሮ የተናገረ ነው። ከነቢያት በፊት የነበረ የነቢያት ምናቸው ነው? ጌታቸው አምላካቸው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንላለን። በሂንዱይዝም በቡድሂዝም የተወሰነ መጽሐፍ ሳይ ምንድነው ኢየሱስ በጎ መምህር እንደሆነ መልካም መምህር መልካም አርአያነት ያለው በስነ ምግባር የተዋጀ እንደሆነ ግን ይሄ አያጸድቅም። የሚያጸድቀው ኢየሱስ የማን ልጅ እንደሆነ ማመን ነው። እኛም አይተንማል፣
የእግዚአብሔር ልጅም እንደሆነ አምነናል ነው የሚለውና የእግዚአብሔር ልጅ መሆኑን ማመን መጠመቅ፣ ይሄ ነው ህይወት ማለት። ለመዳን በክርስቶስ ያለን አቋም ይወስናል። በክርስቶስ ያለን አቋም ሐዋርያት ያስተማሩን ወልደ አብ ወልደ ማርያም ስግው ቃል ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምን ሕያው የሆነ የማያሻማ ነገር እንደነገረን ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው። የተጻፈው ይህንን ነው። ትናንትና ዛሬ ለዘላለም ሕያው የሆነው አምላክ ብቻ ነው። መጽሐፍ የሚነግረን ይህንን ነው እና ኢየሱስ ክርስቶስ አምላክ ወልደ አምላክ ምንድን ነው ያሉት አባቶቻችን በኒቅያ? ከእውነተኛ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ሁሉ። ስለ ክርስቶስ ማንነት ዮሐንስ መጀመሪያ ምንድን ነው የጻፈው? የዮሐንስ ወንጌል ምዕራፍ 1 ላይ የክርስቶስ ማንነት ነው አይደል የተጻፈው? ከመጀመሪያ ጀምሮ በመጀመሪያ ማን ነበረ ነው የሚለው። እኛ የምናምነው ይሄንን ነው። ስለዚህ ለመዳን የሚያስፈልገው በክርስቶስ ያለን አቋም ይወስነዋል ካልን፣ ሐዋርያት እንዳስተማሩን ካልን፣ ዮሐንስ እንዳስተማረው ዮሐንስ እንደሰበከው ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነው ያለ እርሱ የሆነ አንድ ነገር እንኳን የለም አለና፣ ቃልም ምን ሆነ? ሥጋ ሆነ፣ ጸጋና እውነትም ተመልቶ በእኛ ላይ አደረ የሚለው የእኛ በክርስቶስ ያለን እውነት ይሄ ነው መጽሐፍ የሚናገረው። ስለዚህ መጽሐፉ አስቀድሞ ምንድን ነው ብሎ የነገረን? የምነግራችሁ ብዙ ነገር አለኝ ግን አሁን ልትሸከሙት አትችሉም። ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል። ይህንን እውነት ለመረዳት በእግዚአብሔር መንፈስ ቅዱስ መዋጀት ያስፈልጋል። እግዚአብሔር ጸጋውን ያብዛልን። የዚህ ዓለም ሕይወትና ዓላማ ከሞት በኋላ ስላለን አቋም የተጻፈ ነገር አለ። ገነት ሲኦል የሚለው በእኛም በአይሁድም ዘንድ ከዚያም ቀጥሎ በእስልምናም የተጻፈ ነገር ነው። ይናገሩታል እስላሞችም ገነትም ሲኦልም። ሂንዱይዝም ቡዲዝም የምንላቸው ደግሞ ሰው እንደገና ምን ይሆናል ነው በአሁኑ ዘመን እንደሚቀልዱት ቀልደኞቹ ማለት ነው። አንዳንድ ጊዜ እንስሳ ነበርኩ እንቁራሪት ነበርኩ ምናምን የሚሉ ሁሉ መመራ አለ። እግዚአብሔር ከዚህ ይጠብቃል። ሌላው እንግዲህ የእኛ ሃይማኖት ምንድን ነው የሚባለው? ምንድን ነው የምንለው? አሁን ስለ ክርስትና ጠናን አይደል? ጠቅልለን ክርስትና በመጽሐፍ ቅዱስ። ከዛ የሃይማኖት ስማችን ማን ነው? እኛ ማን ነው የምንባለው? ኦርቶዶክስ ምን ተዋህዶ። ኦርቶዶክስ ተዋህዶ አንዲት ሃይማኖት አይደል? መነሻችን ያቺ አንዲት ሃይማኖት፣ አንድ ጥምቀት፣ አንድ ጌታ ያልነው ያ አንድ ሃይማኖት እውነቱ የተገለጠው ኦርቶዶክስ ተዋህዶ በሚል አቋማችን እንታወቃለን እኛ ማለት ነው። ኦርቶዶክስ ተዋህዶ ያው ቃሉን ሌላ ቦታ ላይ ስለምናገኘው እዛ ላይ እንፈተዋለን። እናንተም የምታውቁት ነገር ነው። ስለዚህ ኦርቶዶክስ ለኢየሱስ ክርስቶስ ያለው አቋም፣ ፕሮቴስታንቶችም፣ ጆባዎችም፣ አድቬንቲስቶችም ሁሉም የራሱ አቋም አለው። ያው እንግዲህ ሌሎች ፕሮቴስታንቶች ተቀያሪ አቋም ነው ያላቸው። አይገርማቸውም? ሃይማኖት ማለት እውነት ነው አለን እኛ ከአባቶቻችን ከሐዋርያት እንደወረስነው ከመንበረ ሐዋርያት የተቀበልነው ስለሆነ የሐዋርያት ትምህርት ስለሆነ ትናንትናም ዛሬም እስከ ዘላለም ምንድን ነው ያው ነው። የድንግል ማርያም ኢየሱስ ክርስቶስ ከድንግል ማርያም ስጋ አልነሳም፣ ነፍስ አልነሳም፣ ባለፈው ሳስቻለሁ፣ እንደዚህ ነበረ፣ እንደዚህ ሆነ የሚሉት የራሳቸው ነገር የላቸው። ደጉማና ቀኑና የሚባል ነገር የለም። መጨረሻ ላይ ያው አንድ እንትን እሰጣቸዋለሁ፣ አሳይመንት እሰጣቸዋለሁ። መናገር ስላልፈለኩ ነው እሱን ያለፍኩት ማለት ነው። እና ለምን ያንን እንደሚወዱት እነሱ ቃሉን ስነግራቸው አስታውስኝ መጨረሻ ላይ ገልጽላቸዋለሁ። ስለዚህ ኦርቶዶክስ ተዋህዶ ኢየሱስ ክርስቶስ ማንነቱ ምንድነው ብለናል ቀደም? አምላክ ነው አይደለ? ኢየሱስ ክርስቶስ ምንድነው? አምላክ ወልደ አምላክ ብለን እናምናለን። ፕሮቴስታንቶች ደግሞ ሁለት ነገር ነው ያላቸው አይደለ? አምላክም ምንም አማላጅም አይደል? አማላጅም አምላክም አማላጅም መሆን አይቻልም። አንድ ነገር ነው መሆን የሚቻለው። ምክንያቱም ክርስቶስ ትናንትናም ዛሬም እስከ ዘላለም ምንድን ነው? አንድ ነው አይደለ? እኛ የምንለው በዕለተ ዓርብ ፈጽሞታል፣ በዕለተ ዓርብ ተናግሮታል፣ በዕለተ ዓርብ እንደዚህ አድርገዋል። ያ በዕለተ ዓርብ የሆነው ግን ምን ሆኖ ይኖራል? ሕያው ሆኖ ይኖራል። ምን ሆኖ ይኖራል? ንገሩኝ። ሕያው ሆኖ ይኖራል። ምክንያቱም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ምንድን ነው? ኢየሱስ ክርስቶስ እየወደቀ እየተነሳ ያማልዳል፣ ይለምናል የሚል አባቶቻችን ሐዋርያት አላስተማሩም። አምላክም ፈራጅም ነው። በዕለተ ዓርብ ግን እኛን ወክሎ እኛን ሆኖ ቆመዋል አይደለ? አምላኬ ለምን ተውከኝ አለ። እኛ ጮኸን ስላልተሰማን በእኛ ተገብቶ እርሱ ምን አለልን? ጮኸልን፣ ተናገረልን፣ ደማልን፣ ለመነልን። ስለዚህ በዕለተ ዓርብ የከፈለው ዋጋ
በዕለተ ዓርብ የሰጠን ቤዛነት ያ ደም ለዘላለም ሕያውና ትኩስ ሆኖ ሲያስታርቀን ይኖራል ማለት ነው እንጂ ኢየሱስ ክርስቶስ በየዕለቱ እየወደቀ እየተነሳ አማላጅ ነው የሚል ትምህርት በእኛ ዘንድ የለም። በፕሮቴስታንቶች የታወቀ ነገር የራሳቸው መገለጫ ዶግማና ቀኖና የላቸውም። መጨረሻ ላይ እናየዋለን እሱን። በጆባም የተለየ አቋም ያላቸው ጆባ ዊትነሶች እነሱ ደግሞ ምንድን ነው የሚሉት? ፍጡር ነው የሚሉት። ክብርና ምስጋና ለስሙ ይሁን። እሱ ዘላለማዊ አምላክ ነው አይደለ? እሱ ዘላለማዊ አባት ነው። ምንድን ነው የሚለው መጽሐፍ? ሕፃን ተወልዶልናል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። የዘላለም አባት ነው እሱ። እነሱ ግን ደፍረው አንድ ጊዜ ሚካኤል ነው፣ አንድ ጊዜ ገብርኤል ነው፣ አንድ ጊዜ ፍጡር ነው ይላሉ። እግዚአብሔር አምላካችን አይነ ልቦናቸውን ይግለጽላቸው። ሌላው መዳን፣ ስለ መዳን ያለን አቋም እኛ ምንድነው የምንለው? ድህነት ምንድነው የምንለው? እኛ መኖር ነው አይደለም? ድህነት ነው። ድህነት በክርስቶስ የሚሰጥ ጸጋ ነው። ያንን ጸጋ ስንኖርበትና ስንመላለስበት ስንጸናበት፣ ምክንያቱም መጽሐፍ ምንድነው የሚለው? ስለ መዳን ብዙ የተዘረዘረ ነገር አለ። በመሰረታዊ ነገሮች ግን እኛ መዳን የሚባለው ለምሳሌ ለመዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን፣ ለመዳን አምኖ ምን መሆን? መጠመቅ፣ ከተጠመቁ በኋላ ደግሞ ለመዳን ቅዱስ ሥጋውንና ክቡር ደሙን መቀበል፣ ከዚያ ደግሞ ይህንን እያደረጉ ለዘላለም ጸንቶ መኖር። ምክንያቱም እስከ መጨረሻው የሚጸና እርሱ ምን ይሆናል? ይድናል። ስለዚህ እኛ ምንድነው ብለን የምንገልጸው? መዳን የሚያድግና ምንድነው? ሂደታዊ። የሚያድግ ማለት የምንኖርበት ማለት ነው። አያችሁ፣ ካልኖርንበት አንድንም ማለት በቃ ድኛለሁ የሚባለው ስንኖርበት ነው። መዳን እኛ ኑሮ ህይወት ብለን ነው የምንገልጸው። ምክንያቱም ስለ መዳን የተጻፈው ሂደት ይህንን ነው። መጀመሪያ እመንና ምን ትሆናለህ ነው የሚለው? ትድናለህ። የተጻፈውን እኮ ነው የምንኖረው። እመንና ትድናለህ። ከዛ ያመነ የተጠመቀ ይድናል። እንደዛ ስለሚል እኮ ሥጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ከዛ ቀጥሎስ እስከ መጨረሻ የሚጸና እርሱ ይድናል። ስለ መዳን ነው የተጻፈው ማለት። የራሳችሁን መዳን ፈጽሙ ተብሎ ስለተጻፈ እኛ መዳን ህይወት ነው ብለን እናምናለን። ፕሮቴስታንት ደግሞ አንድ ጊዜ ምን ሆኛለሁ? ድኛለሁ። ከዚያ በኋላ አንድ ጊዜ ድኛለሁ በሚለው ፉከራ ብቻ ይኖራሉ ማለት ነው። ለመዳን የሚያስፈልገውንና መተባበር አያደርጉም። ለምሳሌ አያደርጉም ካልን ጥምቀት አለ እዚህ ጋር ተገልጿል ማለት ነው። ጥምቀት አያድንም። ጥምቀት ለመዳን አይደለም፣ ሴሬሞኒ አድርገው ያዩታል። በዚህ መጽሐፍ ደግሞ እንደዚህ ያለ ያመነ የተጠመቀ ምን ይሆናል ነው ያለው። ስለዚህ ከዚህ አንጻር እኛ ጥምቀት ድህነት ነው ብለን ነው የምናስበው። የድህነት ተሳትፎ፣ የድህነት ቁልፉ ለመዳን በዚያ በር መግባት አስፈላጊ ነው፣ የግድ ነው ብለን እናምናለን። ያልተጠመቀ ስለማይድን ማለት ነው። በጣም ጥሩ። ስለ ምስጢረ ጥምቀት ያላቸው አቋም እንደዛ ነው። ለመዳን ያስፈልጋል ብለን እናምናለን፣ ያልተጠመቀ ስለማይድን። ምክንያቱም ያልተጠመቀ የክርስቶስ መሆን አይችልም። መጽሐፍም ያለው ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት መግባት አትችሉም ስለተባለ መዳን ማለት ይሄ ነው፣ መንግስቱን መውረስ ማለት ነው። ሌላው ለመዳን አያስፈልግም የሚል ትምህርት አላቸው። ለመዳን አያስፈልግም የሚል ትምህርት አላቸው። ሌሎችም ለመዳን አያስፈልግም ነው፣ ተመሳሳይ ናቸው ማለት ነው ከሌሎች። ምስጢረ ቁርባን እኛ ምንድነው ብለን የምናምነው? አማናዊ። ምክንያቱም ይህ ስጋዬ ነው፣ ይህም ደግሞ ምንድነው? ይሄ ስጋዬን ይመስላል፣ ይሄ ደሜን ይመስላል አላለ ማለት ጌታ። ይሄ ምን ነው ያለው? ነገ የሚቆረስ ምን ነው? ስጋዬ ነው። ይሄም ነገ የሚፈስ ደሜ ነው። ከዚህ ጠጡ ትድናላችሁ፣ ስርየተ ኃጢአትን ታገኛላችሁ ስለተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ተብሎ ስለተጻፈ እኛ በምስጢረ ቁርባን ያለን አቋም ይህንን ይመስላል ማለት ነው። እንግዲህ ለዛሬው ከዚህ የሚበቃን ይመስለኛል። እንግዲህ ሃይማኖት አንዲት ናት ካልን ብዙ ሃይማኖቶች ወይም ደግሞ የሃይማኖት እሳቤዎች ከየት መጡ የሚለውን በሚቀጥለው እናየዋለን ማለት ነው። የተማርነው ነገር በልቦናችን ያሳድርብን። መጨረሻ ላይ ማለት የምፈልገው ምንድን ነው? እኔ አሁን ሳስተምራችሁ ሃይማኖት ስል ነበር አይደል? ሌላ ምንድን ያልጠራሁት? እምነት የሚለውን ቃል አልጠራሁም። ያው እንግዲህ ሃይማኖትም እምነትም ምንድን ነው? ስንት ነው? አንድ ነው አይደል? ግን ፕሮቴስታንቶች ሃይማኖት የሚለውን ቃል ዛሬ እዩ አይጠቀሙበትም። ያውም ሃይማኖተኞች እግዚአብሔር ሃይማኖተኞችን ያጥፋ ብሎ ሁሉ ይራገማል። በሃይማኖት ምን አይኮንም አይዳንም። በምንድን ነው ታዲያ የሚዳነው? በሃይማኖት ነው እንጂ የሚዳነው። መጽሐፍቶቻቸውን ተመልከቷቸው። የቀደሙት ካልሆኑ አሁን አዳዲሶቹ የሚታተሙት 66ቶቹ ምንድን ነው? እምነት ሃይማኖት የሚለውን ምን አድርገውታል? አግለውታል ማለት ነው። ለምንድን ነው የፈሩት? ይህንን አሳይመንት እንድታደርጉት ማለት ነው።
ሃይማኖትና እምነት አንድነቱ ልዩነቱ ምንድን ነው? ቀለል ባለ ሳይበዛ ትንሽ ነገር ካስፈለገ በዲቫይስ ነገር ካስፈለገ በእጅ ጽሁፍ ማለት ትችላላችሁ። በተመቻችሁ አድርጉት። ግልጽ የሆነ ጽሁፍ ከአንድ ገጽ ያልበለጠ ትንሽ ነገር ብቻ ግን በቃ ሃይማኖት ማለት እንደዚህ ነው፣ እምነት ማለት እንደዚህ ነው፣ ህብረቱ እንደዚህ ነው፣ ልዩነቱ እንደዚህ ነው የሚለውን እፈልጋለሁ ማለት ነው። ይችን እንድትሰሩልኝ ነው፣ ይችን እንድናጠና እንድንረዳው። ለምንድን ነው ፕሮቴስታንቶቹ ሃይማኖት የሚለውን የፈሩት? ለምንድን ነው የተዉት? በመጽሐፍቶቻቸው እምነት የሚለው ነው የተጻፈው እና የተወሰነ ነገር ሳይበዛ ከአንድ ገጽ አይበዛ በግማሽ ሊሆን ይበቃል ማለት ነው። ዋናው ምንድን ነው? ምን ያህል ተረዳችሁ፣ ምን ያህል አነበባችሁ ነው። ብዙ አንብቡ። አሁን አንድ ገጽ ብቻ ወይም ግማሽ ገጽ ብለው ትንሽ ነገር አንብቡ ማለት አይደለም። ብዙ አንብቡ። የምትጽፉት ነገር ግን ጨምቃችሁ ትንሽ ነገር እንዲሆን ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። የተማርነውን በልቦናችን ያሳድርብን። ጥያቄ ካለ መጠየቅ ይቻላል።